በጣም ደስተኛ ነኝ። ወንድማችን ምህረተአብ እግዚአብሔር ይባርክህ። እኔ በጣም በዚህ እስካሁን በነበረው ነገር ሁሉ በጣም ደስተኛ ነበርኩ። ምክንያቱም ቤተክርስቲያን ዓላማዋን ተልእኮዋን ስለዘነጋች የስብከቷ ማዕከል የስብከቷ ርዕስ የምታውጀው ታላቁ ተልእኮ የትኛውም አይነት ነገር ላኪው ማን ነው ለምንድነው የተላክነው ምንድነው ዓላማችን የሚለው ነገር ቤተክርስቲያን ከዘነጋች ስለቆየች በእያንዳንዱ ትልቅ መድረኮች ጉባኤዎች ብዙ መድረኮች አቃለው ብዙ ጉባኤዎች አቃለው ከ7000 በላይ ሰው ያለበት ጉባኤ ላይ የሚነገረው ከዛም በላይ ኖርማል ቸርቾች በየቀኑ የሚሰበሰቡት በሺዎች የሚቆጠሩ ሰዎች ተሰብስበው ነገር ግን የሚያወሩት ማዕከሉ ኢየሱስ አይደለም። ኢየሱስ በማይወራበት ደግሞ እግዚአብሔር አይከብርም። እግዚአብሔር በማይከብርበት ደግሞ መኖር ጊዜ ከማቃጠል እንደዚሁ ዝም ብሎ ተራ የሆነ ዓለማዊ ስብሰባ ከዛ ያለፈ ምንም እንትን የለውም። ስለዚህ እስካሁን በነበረው ነገር ሁሉ መስመሩ ያልሳተ እውነተኛ ነገር እውነተኛ ዝማሬ እውነተኛ አምልኮ እውነተኛ ጸሎት ስለነበረ እስካሁን እግዚአብሔር ስም የተመሰገነ ይሁን። በዚህ በጣም ደስ ብሎኛል። በዚህ ሁኜ እግዚአብሔርን በእንደዚህ አይነት መንገድ ማመስገን ማምለክ በመቻሌ ከናንተ ጋር እግዚአብሔር ቃል መከፋፈል በመቻሌ በጣም እድለኛ ነኝ። ደስ ብሎኛል። ስለዚህ ነገር አይወሰድባችሁ። ከብዙ ሁካታ ከብዙ ጩኸት ከብዙ ጫጫታ ከብዙ እንደዚህ አይነት ወከባ ከመራገብ እንደዚህ ከመሯሯጥ ከመራገጥ ይልቅ እንዲህ ተቀምጦ በስርዓት እግዚአብሔርን ማምለክ እግዚአብሔርን ቃል መናፈቅ መዘመር መጸለይ የመሰለ ትልቅ እድል የለም። ምናልባት እንግዲህ እንደኔ ልባችሁ ተሰብሮ አዝናችሁ ከብዙ ፕሮግራሞች አቋርጣችሁ ሄዳችሁ ካላችሁ ፊሊንጉን ታቁታላችሁ ማለት እኔ ምን ስለምን ያወራ ነው ይሄ ልጅ የሚል ሰውም ላይጠፋ ይችላል ማለት እኔ የደረሰኝ ማለት ያለፍኩበትን መንገድ የሚያውቅ የቀመሰ ብቻ እንትን ይላል ማለት የሚቀና ለእግዚአብሔር የሚቀና የእግዚአብሔርን ነገር ሲበደል የእግዚአብሔርን ሐሳብ ማለትም የተሰበሰበው ህዝብ የእግዚአብሔር ህዝብ ነው። በእግዚአብሔር ህዝብ ላይ ሰው ሲጫወት አንድ ወጥቶ በጣም ይቅርታ ስለቃሉ አንድ ወያላ የሚመስል ወጥቶ በእግዚአብሔር ስም ሲሸቃቅጥና ሁሉን ነገር በእሱ በአንደበቱ እንዳለ ላድርግላችሁ ይሄን ልስጣችሁ ልበላችሁ ይሄን ላድርግ ሲል ከኪሱ አውጥቶ የሚሰጥ ሲመስል ይሄን ሰውዬ ነብይ አድርጌ ልቀባው እቺን ሴትዮ እንዲህ ላርጋት እቺን ይሄን ላርጋው እያለ ራሱን ሲያስመልክ አእምሮ በማጣት ህዝቡ አሜን ሲል እዛ ቁጭ ብሎ የነሱን አሜንታ ማዳመጥ የሰባኪው ጩኸትና ዲስኩር መስማት በጣም ያማል እና እድለኞች ናችሁ ለማለት ነው። ምክንያቱም በዚች ቁጭ ብላችሁ ብዙ የእግዚአብሔር ጸጋ ያላችሁ ወንድሞች ማቃቸው በመካከል አሉ። ብዙ መማር ብዙ ማወቅ ብዙ ወደ እግዚአብሔር መጠጋት እንችላለን። ስለዚህ ያው ይሄንን እድል እዚህ ያላችሁ ልጆች ተጠቀሙ ለማለት ነው። ዛሬ እንግዲህ በዘዳግም ምዕራፍ 10 ያለውን ቃል ለመከፋፈል ነው። በዘዳግም ምዕራፍ 10 ከቁጥር 12 ጀምሮ እስከ መጨረሻ ያለውን አንድ ጊዜ አብረን እናነባለን። ለእግዚአብሔር ክብር እናነባለን። እስራኤል ሆይ አሁንስ አምላክህ እግዚአብሔር ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔር ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ ሥርዓት ተጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ የሚፈልገው ምንድነው? እነሆ ሰማያትን ምድርንም በእርሷ ያለውን ሁሉ የአምላክ የእግዚአብሔር ነው። ብቻ እግዚአብሔር ስለ አባቶችህ ደስ ብሎታል እነርሱንም ወዷል። ከእነርሱም በኋላ እናንተን ዘራቸውም እንደዛሬው
ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል የሚያስፈራም በፍርድም የማያደላ መማለጃ የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። ለድሃ አደጉ ለመበለቲቱ ይፈርዳል፣ መብሉን ልብሱንም ይሰጠው ዘንድ ስደተኛውን ይወዳል። እናንተ በግብጽ አገር ስደተኞች ነበራችሁና ስለዚህ ስደተኛውን ውደዱ። አምላክ እግዚአብሔርን ፍራ፣ እርሱንም አምልክ፣ በእርሱም ተጣበቅ፣ በስሙም ማል። ዓይኖችህ ያዩትን እነዚህ ታላላቆች የሚያስፈሩትን ነገሮችን ያደረገልህ እርሱ ክብርህ ነው፣ እርሱም አምላክህ ነው። አባቶችህ 70 ነፍስ ሆነው ወደ ግብጽ ወረዱ። አሁንም አምላክህ እግዚአብሔር ብዛትህን እንደ ሰማይ ከዋክብት አደረገ። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ትንሽዬ ታሪካዊ ዳራ ማለት ዘዳግም ማን የጻፈው፣ ለምን ተጻፈ፣ ለነማን ተጻፈ የሚለው ነገር ትንሽ ነገር ለማለት ሞክራለሁ። ብዙ ጊዜ ያው ማን ነው የጻፈው ሲባል ያው ብዙ ዘንድ አካራካሪ አይደለም፣ ይሄማ የታወቀ አይደል እንዴ ይባላል። ግን ብዙ ክርክሮች አሉ፣ ብዙ የሚሞግት ጥያቄዎች የሚያስነሱ ነገሮች በዚህ ወዘዳግም መጽሐፍ ላይ በራሱ ስላሉ እንግዲህ ብዙዎቻችን ፔንታቶክ ወይም ደግሞ 5ቱ ኦሪት የሚባሉት የኦሪት መጽሐፍቶች ሙሴ እንደጻፋቸው እናምናለን ብዙዎቻችን። ነገር ግን ብዙ ሙግት አለ። በተለይ በሞደርን ስኮላሮች የነገር ተቀባይነት የለውም። ዶክመንተሪ ሃይፖቴሲስ የሚያጠኑ ሰዎች ማለት በዚህ ዙሪያ የሚሉት ነገር በ5 የተለያዩ መንገዶችን ኦሪት 5ቱ ፔንታቶክን እንደተጻፉ ይናገራሉ። አክቹአሊ አንዱ መወገቻቸው ሙሴ ራሱ ሲሞት እንዴት ራሱ ጻፈ ነው። ሙሴ በመጽሐፍ ላይ እንደሞተ በዚሁ መጽሐፍ ላይ በዘዳግም መጽሐፍ ላይ ስለሚናገር በ31:4 ላይ ስለዚህ ሙሴ ሞተ ተቀበረ ይላል። ደን ሙሴ አይደለም የጻፈው ይላሉ። የተለያዩ ሙግቶች አሉ። አንዳንዶቹ ሙሴ ነው የጻፈው፣ ነገር ግን ሊሞት አካባቢ ያለውን ነገር ኢያሱ እሱ ነገር ጽፏል የሚሉ አሉ። ሌሎቹ ደግሞ የተለያዩ ማቴሪያሎች አሉ፣ ጄ ማቴሪያል፣ ኢ ማቴሪያል የሚባሉት እነዚህ ስኮላሮች ይሄ ነገር እነዚህ ሳምራውያን የጻፉት አለ። በ750 ላይ ሳምራውያን ጽፈዋል። በኖርዘርን ኪንግደም እና ሳውዘርን ኪንግደም በሁለቱ የተከፈለ በሁለቱ የተለያየ የራሳቸውን ፔንታቶክ 5 ኦሪቶችን ጽፈዋል የሚል ሐሳብ አለ። ስለዚህ ነገር ግን ያንን መላምቱን ትተን ዞሮ የጆዊሽ ትራዲሽን የአይሁድ ሊቃን የአይሁድ ምሁራንና የክርስትናው ትራዲሽን አባቶች ምን ይላሉ፣ ኢየሱስ ምን አለ ስለዚህ መጽሐፍ፣ አሁን ስለ ሕግ መጽሐፍ ለማን እውቅና የሰጠው፣ ሐዋርያት ምን አሉ የሚለውን ነገር በማየት ጸሐፊው ማን ነው የሚለውን ነገር ለዛሬ እንግዲህ እኔ የማምንበትን ተናግሬ አልፋለሁ። ማለት እንግዲህ የአይሁድ ምሁራን የአይሁድ ትውፊትን ሙሴ ጻፈው ነው የሚሉት፣ የክርስትናውም እንደዛ በትውፊት ደረጃ ማለትም በአባቶች እነዚህ ቸርች ፋዘርስ የሚባሉ አፖስትል ፋዘርስ እነዚህ ሐዋርያን አበው የሚባሉትንም በግልጽ ሙሴ እንደጻፈው ነው የሚናገሩት። ኢየሱስ ራሱ ሙሴ እንደሆነ በግልጽ ቋንቋ በሉቃስ 24 ላይ ገልጾ ተናግሯል። የሙሴ እንደሆነ የሕግ መጽሐፍ በሙሴም ብሎ ሙሴ እንደጻፈ ይናገራል። ሐዋርያትን እንግዲህ ሙሴ እንደጻፈው የሙሴ መጽሐፍ ብለው ጠቅሰዋል። ስለዚህ ሙሴ ነው ብለን እኛ እንግዲህ እንስማማለን። በዚህ እስማማለሁ፣ ሙሴ ነው የጻፈው የሚል ሐሳብ አለኝ። ስለዚህ እነዚህ መጨረሻ የሞቱ አካባቢ ኢያሱ ጽፎ ይሆናል የሚል መላምት አለ። እኔ እሱንም እጋራለሁ። ለምንድነው የተጻፈው ዘዳግም? ከስሙ ትርጓሜ ስንነሳ ዘዳግም የግዕዝ ቃል ነው። በርግጥ ዘዳግም ማለት ያው ድጋሚ እንደማለት ነው። በእንግሊዘኛው ዲክሮኖሚ ነው የሚለው። ያው ይሄንን እያልኩ ያለሁት እኔ እንግሊዘኛ፣ ግሪክ፣ ዕብራይስጥ የሚል ሰው አይመቸኝም፣ ብዙ አልወድም። ግን አሁን እያልኩ ያለሁት ግዴታ ስለሆነ ነው እንጂ ሞቲቭ ነው ማለት አንድ ሰው ግዕዝ ዕብራይስጥ ቢል ሞቲቭ ምንድነው የሚለው ነገር ነው። አውቃለሁ ነው ሊል የፈለገው፣ ግዕዝ አውቃለሁ፣ ዕብራይስጥ አውቃለሁ፣ ግሪክ አውቃለሁ ነው ለማለት የፈለገው ወይስ ግድ ብሎት ነገሮቹን ለተደራሲያን ወይ ደግሞ ለሚናገረው ሰው ለማስረዳት ነው የሚለውን ሐሳብ ለማለት ነው። ማለት
ዲትሮኖሚ የሚለው ቃል ዲትሮስ ከሁለት የግሪክ ቃል ነው ዲትሮስ እና ኖመስ ነው ዲትሮስ ማለት ሰከንድ ማለት ነው ኖመስ ለው ነው ስለዚህ ይሄ አይደለም ነው አሁን በምሁራን ዘንድ ሰከንድ ለው አይደለም ይሄ ሁለተኛ ህግ ሳይሆን የመጀመሪያ ህግ ሪኢንተርፕሪቴሽን ነው እንደ አዲስ ይሄ እየተብራራ ነው ለማን ለአዲስ ጄነሬሽን አዲስ ላለው ጄነሬሽን የመጀመሪያው በሲና ተራራ ላይ የሰሙ ህግ የሰሙ እግዚአብሔር ራሱ የተናገራቸው ሰዎች ነበሩ እነሱ አልፈዋል እንዴት እንዳለፉ ወደ ኋላ ለማንሳት ሞክራለሁ ስለዚህ እነሱ የሉም ስለዚህ አሁን ያለው ከግብጽ የወጣው አይደለም እግዚአብሔር ራሱ ህግ የነገረው ሰው አይደለም ያለው እዚህ ስለዚህ ህጉን አያውቁትም እነዚህ ሰዎች ህጉን ስለማያውቁት ህጉን ያ እግዚአብሔር የተናገረውን ድጋሚ ሙሴ እየደገሙ እየከለሰው እንደ አዲስ እየተረጎመው እንጂ ሁለተኛ ህግ አይደለም መጀመሪያ እግዚአብሔር ሰጥቶ ድጋሚ ደግሞ ሌላ ህግ ተሰጥቶ አይደለም ነው አሁን ያለው ሙግት ማለት ነው ትክክል ነው በዚህም እኔ እስማማለሁ ማለት ዲትሮኖሚ መሆን አይደለም ያለበት ስሙ ዲትሮኖሚ ወይ የግሪክ ቃል ሰከንድ ለው ሳይሆን በዕብራይስጡ እንግዲህ ትግርኛ እንዳይመስላችሁ ኢላ ሀዳ ሀብሪም ከትግርኛ ጋር ብዙ አዳዱ ነገሮች የሚስማሙ ነው ይሄ ማለት ደግሞ those are the words ቃላቶቹ እዚህ ናቸው እነዚህ ናቸው ስለዚህ ቃላቶቹ እዚህ አሉልህ የሚል ነው የዕብራይስጡና የግሪኩ ኔሙ ሁለቱ የተለያየ ነው ስለዚህ የዕብራይስጡ ስም ይሄው እነዚህ ናቸው ቃላቶቹ የሚል ሐሳብ የያዘ ነው ስለዚህ ያ ሊያስከድ ይችላል እንጂ ሰከንድ ለው አይደለም ይሄ ዲትሮኖሚ ሁለተኛ ህግ እየመጣ ሳይሆን የመጀመሪያው ህግ ለሁለተኛው ጄነሬሽን ለሁለተኛው ትውልድ የማብራራትና ድጋሚ የመተርጎም ነው ያ የማያውቁትን ነገር አባቶቻችሁ በዚህ ምክንያት ምድረ በዳ ቀርተዋል ይሄ ህግ እግዚአብሔር ሰጥቷቸው ነበር ይሄን የተሰጠውን ህግ እናብራራለን እነግራለን ደግማችሁ ይሄንን አርጉ የሚል ሐሳብ ያለው ነው ስለዚህ እነዚህ መጀመሪያ በሙሴ አማካኝነት ከእስራኤል ከግብጽ የወጡ ሰዎች በጣም በእነሱ በብዙ ደነቃለው በብዙ ገረማለው ማለት እግዚአብሔር ከግብጽ ሲያወጣ እንዴት ነበር ያወጣው ከግብጽ ሲያወጣ እንዴት ነበር ያወጣው ውጡ ብሎ ነው ዝም ብሎ ያወጣቸው እሺ ስለዚህ እንዴት ነው የወጡት በምን ሁኔታ ነው የወጡት የሚለው ነገር ስናይ በጣም ብዙ ጊዜ የሆነ ጊዜ እግዚአብሔር ማስተዋል ሲሰጥና ማስተዋል ስንችል እንጂ በጣም ነው ፈራጆች ምን ሆነውና ከፈራጆቹ አንዱ ነኝ በጣም ነው የምፈርደው በማን በእስራኤል ስለዚህ 10 ተአምራት በጣም በድንቅና ተአምራት እነዚህ ሰዎች ለ400 አመት እስከ 430 ባለው በግብጽ ግዞት የነበሩ ናቸው በጣም በከባድ ሁኔታ በከባድ ትግል የነበሩ ሰዎች ናቸው እነዚህ በከባድ ትግል በገባድ ሁኔታ ያሉ ሰዎች እግዚአብሔር በተለያዩ ተአምራት ቀጥቶ የመጨረሻው የበኩር ልጅ ሞት በዛ አድርጎ አስወጥቷቸዋል ይሄ አንደኛው ተአምር ነው እንግዲህ በጣም ብዙ ተአምር በመድረ በዳ ከ10 የማይበልጥ በግብጽ የሆኑ አይደለም በመድረ በዳ ከ10 የማያንስ ተአምራት እያደረገ አሳይቷቸዋል ይሄን ካደረገ በኋላም ፈርዖን ከነሰራዊቱ የምታውቁት ታሪክ ስለሆነ ቶሎ ብዬ አልፈዋለሁ ሲከተላቸው እዛው ቀይ ባህር ላይ እንደቀረ ይታወቃል እንግዲህ አሁን በዚህ በዘመናችን ቀይ ባህር የሚባል የለም ያኛው ሪድ ባህር የሚለው REED እንጂ READ አይደለም ስለዚህ የሸምባቆ ባህር ነው ዝም ብሎ እንደዚህ ምንድነው የሚባለው ቀጤማ ነው ዝም ብሎ ነው ረግጠውት ያለፉት የሚሉ እነዚህ ሊበራሊስት የሚባሉ ሰዎች አሉ በተአምር የማያምኑ ናቸው ሊበራሊስት ማለት ተአምር አያምኑም በመጽሐፍ ቅዱስ ያለውን ተአምር ሁሉ ሊትራሪ ክሪኤሽን ነው የሚሉት ማለት ዝም ብሎ ሰው የፈጠረው ሙሴ የፈጠረው ሰዎችን ለማሳመን የፈጠረው ዝም ብሎ ፊክሽን እንጂ ትክክለኛ እግዚአብሔር ቃል አይደለም ስለዚህ ዝም ብሎ ሜታፎር ነው እንጂ ትክክል አይደለም ብለው ያምናሉ ስለዚህ ቀይ ባህር የሚለው በዕብራይስጡ ያለው REED ነው ስለዚህ ያ ማለት የቀጤማ ነው ትክክለኛ ባህር አይደለም ካርታውን አሳዩን ይላሉ በዚህ አርጎ አሁን ቀይ ባህር የሚባል የትኛው ነው በየት ነው የተሻገሩት እንዴት አሉና ብዙ ጥያቄዎች አሉ እኛ ግን እግዚአብሔር ይመስገን እንዲሁ ስለምናምን ማለት ነው በቀይ ባህር ተሻግረዋል ይሄንን እናምናለን ምንም ፕሩፍ ማድረግ አያስፈልግም በቀጤማ ቢሆን ፈርዖን አይሰምጥም ነበር ስለዚህ ቀጤማ ያሰምጣል እንዴ ስለዚህ ሰምጧል በቀይ ባህር ገብቶ ፈርዖን ከነሰራዊቱ ሰምጦ በባህር እየተንሳፈፉ ሬሳዎቻቸው ይሄንን ለምን ሆነ ብለን ስናስብ
በቃ ፈርዖን እንዳለቀ እንደሞተ እንደ በቃ ጠላታቸው እንደተቀበረ እንዲያዩ ባህር ሁሉ ወጥተው ተንሳፈው እስካዩ ድረስ አስከሬኖቻቸው እስካዩ ድረስ ሆነዋል። ስለዚህ ዘምረዋል፣ ደስ ብሏቸዋል። በመድረ በዳ ብዙ ድንቅና ተአምራትን አይተዋል። እግዚአብሔር ራሱ ተወርሳላችሁ ሂዱ ውጡ ብሏቸዋል። ይህንን ቃል የሰሙ ናቸው። ስለዚህ በመድረ በዳ ጉዟቸው ሁሉ እንዴት እያሉ ነበር የመጡት ስንል እንግዲህ በምን አይነት መንገድ እንደመጡ ሁላችንም የምናውቀው ትንሽ ፈቀቅ እንዳሉ ነው የሚሉ ትንሽ ፈቀቅ እንዳሉ መጀመሪያ እግዚአብሔር 2 ወር እንግዲህ ብዙዎች ባይስማሙም እኔ በዚህ ሐሳብ ስለምስማማው 2 ወር ከ15 ቀን ምግብ እንዳልበሉ መጽሐፍ ቅዱስ ስንቃል ያዙ ነው የሚለው። በሁለተኛ ወር በ15ኛው ቀን እግዚአብሔር መና እንደሰጣቸው ነው የሚናገረው። እንግዲህ ሲወጡ ስንቃል ያዙ። የቀሙት ነገር ነበረ፣ ወርቅ፣ ብር፣ ሀብት፣ ከብት ምናምን ነገር ይዘው ወጥተዋል። ግን የሚበላ ነገር እንዳልያዙ መጽሐፍ ቅዱስ በራሱ ይናገራል። ምንም ነገር አልያዙም ነበር ይላል። ስለዚህ እግዚአብሔር ለምንድን ነው ይሄን ያደረገ ሲባል እግዚአብሔር አምላካችን ታዲያ አንዳንድ ጊዜ ሰው በእንጀራ ብቻ አይኖርም የሚለውን ነገር ዝም ብለን እንደ ጥቅስ ነው የምንወስደው። ነገር ግን በእንጀራ ብቻ አይኖርም ለእስራኤል ሊትራሪ የሆነ ነገር ነው፣ የተፈጸመ ነገር ነው። እንጀራ ሳይበሉ 2 ወር ቆይተዋል። እንጀራ ሳይበሉ ይሄንን ለምንድን ነው እግዚአብሔር ያለ እንጀራ ማኖር እንደሚችል እንዲያውቁ ማለት ነው። ሳይበሉ ማኖር ይችላል። ስለዚህ ምግብ ወደ ውስጥ የሚገባ እሱ ስለሆነ የፈጠረው ማቆየት ይችላል። ስለዚህ ይሄንን አሳይቶ አሁን ደግሞ ይታዘዙኝ እንደሆነ ያይዘንድ ብሎ መና አወረደላቸው። መና አወረደላቸውም መናውን 7ቱን ቀን 6ቱን ቀን ልቀሙ 7ኛውን ቀን እረፉ። እግዚአብሔር ስራውን ሁሉ ሰርቶ በ7ኛው ቀን ስላረፈ 7ኛው ቀን ቀድሶታልና በዚህ 7 ቀን ምንም ነገር አትስሩ ብሎ ነገራቸው። በ6ኛው ቀን የ7ኛውን ቀን የሚያህል ዞሮ ልቀሙ የሚበቃችሁ ይባላሉ። ትንሽ ልቀሙ ሲባሉ አብዝተው ይለቅማሉ፣ ይተላል። ምንም በጣም አስቸጋሪ ማህበረሰብ ነው የእስራኤል ህዝብ ማለት ነው። በ7ኛው ቀን አትውጡ ሲባሉ ወጥተው ያያሉ። የለም በቃ የለም እግዚአብሔር አላወርድም ብሏል። መና አላወርድ ካለ በኋላ ይወጡና ደግሞ ሊለቅሙ ይሞክራሉ። ግን እኮ አላቸው ለምን እንደሚወጡ ነው ግራ ይገባኛል። እያለ ለቅመው በ6ኛው ቀን የለቀሙት ለ7ኛው ቀን አለ። ግን ይወጣሉ ይፈልጋሉ፣ የለም መና ይበላሉ። መና የበሉ ደግሞ መና በልተው ደግሞ ሰለቸን ይሄ መና ይላሉ። ሰለቸን በግብጽ ያለ ዋጋን በላው የነበረው በጢሁን ነጭ ሽንኩርቱን ዱባውን ምን ያለ ዋጋ እኔ በጣም ይሄንን ሳነብ እንዴት እንደሚገርመኝ ማለት ነው። በግብጽ እንግዲህ ያለ ዋጋ ያሉት እንዴት እየተገዙ እንዴት እየተረገጡ እንዴት መከራ እየበሉ እንደነበሩ ግልጽ ነው። ያለ ዋጋ እንኳን እነሱ በባርነት እንዲህ እየተረገጡ አሁን በዚህ ዘመን ያለ ዋጋ የሚበላል ሳይሰራም ይበላል እየሰራ ነው የሚበላው። የሥራው አቅም የሥራው ሁኔታ ይለያያል ማለት ኢትዮጵያውያን በርግጥ ስራ ምንለው ላበት ካላስወጣ ካልቆፈርን ካልደከምን ስራ እንለውም እንጂ ያው ሰው ሰርቶ ነው የሚበላው ምንም አርጎ ቢሆን ማለት ነው። የሥራው መጠን የሚወጣው ጉልበት መጠን ይለያያል እንጂና መረረን ይላሉ፣ ደከመን ሰለች በቃ መናው ሰለቸን ይላሉ። እግዚአብሔር ይቀይራል፣ የሆነ ነገር ያደርጋል። እንደዚህ እያባበለ መጨረሻ ድረስ ይዟቸው መጣ። በብዙ በመድረ በዳ ጥጃ እየሰሩ ያመለኩ ከሌሎች አህዛቦች ጋር አትጋቡ ሲባሉ እየተጋቡ እንደዚህ እያደረጉ ያስመረሩት በዚህ ሁሉ ሁኔታ ታግሷቸው አመጣቸው። መጨረሻ ላይ ወደሚወርሷት ምድር ሲደርሱ ሰላይ ላኩ። ሰላዮቹ 12 ሰላዮች ተመርጠው ተላኩ። 12ቱ ሰላዮች ይዘው የመጡት ነገር እንግዲህ ከባድ ሆነ። 10ዎቹ በቃ እስራኤልን የሚያስፈራ ሆነ። ግን በጣም በሚገርም ሁኔታ ከፈርዖን የበለጡ አይደሉም እዚህ ያሉት። ፈርዖን በምን አይነት ሁኔታ እዛ ቀይ ባህር ላይ እንዳስቀረው እንደቀበረው ያውቃል። እግዚአብሔር ትገባላችሁ ብሎ በመድረ በዳ ከይጣውያንን፣ ኢያቡሳውያንን፣ ገርጌሳውያንን የተለያዩ እንትኖችን አህዛቦቹን እየቀጣ በፊታቸው ድል ያደረጉ በመሰረቱ እስራኤል ጦረኛ ህዝብ አይደለም፣ እረኛ እኮ ነው። ምን ጦረኛ ነው እንደ እስራኤል? ያዕቆብ ልጆች ናቸው። ያዕቆብ ምን ጦር ያውቃል? ስለዚህ ምንም የሚያውቁት ነገር የላቸውም። ጦረኞች አይደሉም። በጦር የሰለጠኑ የለመዱ ቀስተኞች አይደሉም። ነገር ግን እግዚአብሔር እሱ ምን ሆኖ እሱ የነሱ ጦረኛ ሆኖ እሱ ተዋጋላቸው ነው የሚለው ቃል በቃል ማለት ነው። እሱ እየተዋጋላቸው መጡ። አሁን መጨረሻ የሚዋጋላቸውን እግዚአብሔር የሚያሸንፍላቸውን ድል የሚያደርግላቸውን ደግሞ ትገባላችሁ ያላቸውን እግዚአብሔር ይህንን እግዚአብሔር አሁን የት ሄደ ብለው አስበው እንደሆነ ባላቅም እንደዚህ ናቸው ሲባሉ አለቃ ሹመን በዘኍልቍ ምዕራፍ 14 ላይ አለቃ ሹመን ወደ ግብጽ እንመለሳ እዚህ ልናልቅ ነው ወይ እንዴት ብለን ስለዚህ ሚስቶቻችን
ይወስዷቸዋል አሰራተኞች እንደዚህ ገረዶች ያረጓቸዋል እንደዚህ ከብቶቻችን ይዘርፉናል እንዲንሆናለን እንዲያንሆናለን ስለዚህ ምን እናርግ አለቃን ሹመን ማለት ምን ማለት ነው የመጀመሪያው አለቃ የሾመው እግዚአብሔር ነው ሙሴን ማለት ነው አሁን እግዚአብሔር የሾመውን አለቃ ወደ ኋላ ዞር እናረጋለን ስለዚህ ራሳችን አለቃ እንሾማለን ዘን ወደ ግብጽ እንመለሳለን ምን ሊሆኑ ወደ ግብጽ ተመልሰው ምን ሊሆኑ ባሪያ ሊሆኑ ማለት ነው ባሪያ ሊሆኑ ስለዚህ ወደ ግብጽ መመለስ አለብን ኦኬ ከዛ እግዚአብሔር እንግዲህ ሊወግሯቸው እስከሚችሉ ለኢያሱና ለካሌብ ኢያሱና ካሌብ በግልጽ ቋንቋ ተናገሩ እነዚህ ሰዎች ምንም አይደሉም እግዚአብሔር አለ ከኛ ጋር በቃ እግዚአብሔር ሞገስ እንደ እንጀራ ይሆኑልናል እንበላቸዋለን ምናም ብለው እነሱ ልክ እንደ ሞቲቬት ስፒከር እንኳን ሊሰማቸው አልቻሉ ማለት ሞቲቬሽን እንትን እንኳን አርገው አልወሰዱም በቃ ምንም አልሰማቸውም ሊወግሯቸው እስኪፈልጉ ድረስ ሆነ ከዛ ሙሴና አሮን በእግዚአብሔር ፊት ሲቆሙ እኔ በጣም የሚገርመኝ ቃሉን ባነበው በጣም ደስ ይለኛል ማለት ይሄንን ቃል ስታነቡ ቁጥር 11 ላይ 14 ማለት ዘልቁ 14 ቁጥር 11 ላይ እንደዚህ ይላል እግዚአብሔር ነው ይያለ ያለው እግዚአብሔርም ሙሴን ይህ ሕዝብ እስከመቼ ይንቀኛል በፊቴንስ ባደረኩት ተአምራት ሁሉ እስከመቼ አያምንብኝም ክርስታቸው አጠፋቸው ዘንድ በቸነፈር እመታቸው ዘንድ አንተም ከነርሱ ለሚበዛና ለሚጠነክር ሕዝብ አደርጋለሁ እግዚአብሔር ሙሴን ይህ ሕዝብ እስከመቼ ይንቀኛል አይባልም እንጂ እግዚአብሔር በዚህ ሰዓት እንዴት እንዳሳዘነኝ አንጀቴን ነው ይበላው የምር እስከመቼ ይንቀኛል እንዴ እግዚአብሔር እኮ ይያለ ያለው እስከመቼ ነው ይሄ ሕዝብ የሚንቀኝ እስከመቼ ነው የማያምንብኝ መናቅ ምን እንደሆነ የተናቀ ሰው ይገባዋል ተንቆ የሚያውቅ አንተ እኮ በጣም ከባድ ነገር ነው መናቅ አንተ እኮ መናቅ ማለት ነው አንተ እኮ ምንም እኮ አታረግም በቃ ሰው ከግብ ሳይቆጥር ስታወራ ሳይሰማ ሲቀር እስኪ ቆይ ምናምን ነገር ያኛውን እንዲያወራ እስኪ አንተ ተናገርና ምርታብ ሊያወራ ሲል ለምሳሌ ማት ምን አልክና ምን እንደሚሰማው እሱ ያውቃል መናቅ ምንድነው መናቅ የሆነ ነገር ልትል ስትል ይፈልጋል አይ ምናምን ብሎ ረግጦ ቢሄድ ምናምን ሰው ሲንቅ ሰርግ ቤት ልትገባ ስትል አንተ ምን ልትሰራ ነው የመጣው ቢል ሰው ምንድነው የምታስቡ የመናቅ ደረጃው ሰው ልጅ በጣም በህይወቱ አንድ ከሚጠላው ነገር ተቀባይነትን ማጣትና መናቅ የመሰለ ነገር ለሰው ልጅ የሚያስፈራው የለም በሰው ዘንድ ሚስት በባሏ ተቀባይነት ካጣች ከተናቀች ባል በሚስቱ ተቀባይነት ካጣና ከተናቀ አባት በልጆቹ ተቀባይነት ካጣና ከተናቀ ከዚህ በላይ የሚያስፈራ ነገር የለም ከተናቀ መናቀ አንድ ማህበረሰብ አንድን ሰው ከናቀ ለዛ ማህበረሰብ ጥላቻ ነው የሚያድርበት በጣም ብዙ ሳይኮሎጂካል ዲስኦርደር ነው የሚፈጠርበት በጣም ከባድ ነው መናቅ ማለት ነው በቃ ስለዚህ የሆነ አካል ናቀ ብለን ካሰብን ያ የናቀህ ሰው ፊት ለመቆም ራሱ ንግግር ሁሉ ነው የሚበላሸው የምትናገረውን ሁሉ አጣቀም አንደበት ይኮላትፋል ይያዝብሃል በቃ ንቆሃላ ምን እቺን ብል ደሞ እቺን ይለኛል ይሄን ብል ደሞ እሱ ኮይን ሐሳብ አይቀበልም ምን ብል ይሻለኛል እንዴት አባቴ ይሻለኛል ኮንፊደንስን ሁሉ ያሳጣል ስለዚህ መናቅ በጣም ከባድ እግዚአብሔር ተናቀ ንቀውኛል አለ እንግዲህ እግዚአብሔር ነው ይያለ ያለ እስከመቼ ድረስ ነው የሚንቁኝ እስከመቼ ድረስ ነው የሚንቀኝ ህዝብ መናቁ ምን ያህል ከባድ እንደሆነ አያችሁ እንዴት እንደተናቀ ደግሞ እግዚአብሔር ማለትም ይሄ ሁሉ ያደረገው እግዚአብሔር አሁን እግዚአብሔርም ቢኖር እግዚአብሔርም ከኛ ጋር ቢሆን እነዚህ ሰዎች ከእግዚአብሔር በላይ ናቸው ያሸንፉናል እኮ ነው ማለትም የተዋጋው እግዚአብሔር ነው ስለዚህ ይሸነፋል እግዚአብሔር ነው ብንገባ ይገሉናል ማን ይሸነፋል እግዚአብሔር ነው የሚሸነፈው ስለዚህ እስራኤል ሌሎቹ ከዚህ በፊት ድል ያደረጓቸውን አህዛቦች ቀላሎች ነበሩ ማለት ነው ስለዚህ እግዚአብሔር ጉልበቱ ለነዛ ያው ይችላል ለነዚህስ ላይችል ይችላል ማለት ነው ላይችል ይችላል ባይችልስ ባይሆንለትስ አቅም ቢያጣስ ምናልባት የነዛ አማልክት ቢያሸንፍስ የነዚህ አማልክት ድል ቢያደርግስ ስለዚህ ቢመቱስ እግዚአብሔርን ናቁት ማለት ነው እግዚአብሔርን አላመኑበት ስለዚህ በጣም የተናቀው እግዚአብሔር ምላሹ ምን ነበር አጠፋቸዋለሁ እነዚህን አጠፋለሁ ምንም ማደርገው ነገር ከነዚህ ጋር እንዴት እቀጥላለሁ በጣም በብዙ ሁኔታ ብዙ ያስመረሩት ይዟቸው በትከሻ ተሸክሞ መጥቷል በነስር ክንፍ ይዞ መጥቷል መጨረሻ ላይ ግን
የእግዚአብሔር ቁጣ ነደደ፣ ጽዋው ሞላ። ተንቄያለሁ አለ። ስለዚህ ለዚህ ለናቀኝ ለዚህ ላላመነብኝ ትውልድ በተአምር አይገቧት አይወርሷት ማለት እግዚአብሔር አይወርሱ ማለት እግዚአብሔር ካለ ማን ሊመልሰው ይችላል? ምናልባት ወዲያው ሊያጠፋቸው የነበረው የጥፋታቸው ጊዜ አዘገየው። ከዛ በኋላ የሙሴ ጸሎት ሰምቶ ያንንም የሙሴ ጸሎት የሰማው እግዚአብሔር ለክብሩ ሲል ከእስራኤል ከግብጽ አስወጥቶ በረሃ ላይ አስቀራቸው። ላይክ ምንድነው ድመት ልጅ ወልዳ እንደምትበላ መንገድ ላይ አስቀራቸው። አስገባቸዋለሁ ብሎ አውጥቶ አስቀራቸው እኮ ተብሎ የእግዚአብሔር ስም እንዳይሰደብ በእግዚአብሔር ላይ አህዛቦች አፋቸውን እንዳይከፍቱ የነሱ አምላክ እኮ አወጣለሁ ብሎ ብዙ ድል ያደረገው ግን መጨረሻ ላይ እዛው ነው እንዳይባል ለክብሩ ሲል ጊዜ ሰጣቸው። በተአምር ግን ያቺን ከነዓን ግን ሊወርሷት እንደማይችሉ ነገራቸው። ስለዚህ በምድረ በዳ አስከሬኖቻቸው ሬሳቸው እየተንጠባጠበ በምድረ በዳ ቀሩ። እግዚአብሔርን መናቅ ለእግዚአብሔር የሚገባውን ያህል ክብር አለመስጠት የሚመስል ከባድ ነገር የለም። በዓለማችን ላይ ያለው ዓለማችን አሁን የያዘችውን ፎርም እንድትይዝ ያደረገው እግዚአብሔርን ስለተናቀ ነው። መጀመሪያው ሳጥናኤል የወደቀው እግዚአብሔርን በመናቁ ነው። እግዚአብሔርን በመናቁ ራሱ በልቡ ምን ሞላ? ትዕቢት ሞላና ራሱ በእግዚአብሔር ሊመስል ፈለገ። ስለዚህ ወረደ ማለት ነው። የኛ የሁላችን አባትና እናቶች እግዚአብሔርን ናቁ፣ አልሰሙ። ምን አደረጉ? በመሰረቱ እኔ በጣም እኮ ነው የሚገርመኝ። እንግዲህ እግዚአብሔር አትብሉ አለ። እግዚአብሔር ለነሱ መልካም እንደሆነ በብዙ ነገር አይተዋል። ብዙ ነገር አዘጋጅቶላቸዋል። የሚበሉት የሚጠጡት ነገር ሁሉ አለ። ነገር ግን መጀመሪያ ሲጀመር እንግዲህ ከእባብ ጋር ወሬ ሲጀመር ነው መጀመሪያ ኮሙኒኬሽኑ ከእባብ ጋር ሲጀመር ነው ያኔ ነው የሞተው ነገሩ። እሱ ጋር ኮሙኒኬሽን ጀመረች። እንዴት ነው ትበላላችሁ ትጠጣላችሁ ሰላምታ ተለዋውጦ ምናምን ነገር እንግዲህ የሚጠየቅ ነገርም ካለ አልተጻፈም እንጂ ቤተሰብ እንዴት ነው ሳምቲንግ ሊኖር ይችላልና ትበላላችሁ ሁሉ ምናምን ነገር ምን አገባህ ብሎ መለስ ይቻላል። እባብ አይ እንዲህ ነው እንዲያ ነው በቃ እንበላለን ግን እቺን ምናምን ነገር እግዚአብሔር ብሏል። አይ እግዚአብሔር እኮ ያለው ለዚህ እንደሱ እንዳትሆን ነው እንዴ? ኦኬ በጣም ሸውዶናል ማለት ነው አይነት ነገር ነው። እንግዲህ እስካሁን ተሸውደናል ማለት ነው። በቃ እግዚአብሔር ምን ሆነ አሁን በዚህ ሰዓት ተናቀ አለምታ። በነገራችን ላይ ሴትዋ ተታላ ነው የሚለው። እሺ ተታለለች፣ ተሸወደች፣ ሔዋን ተሸወደች። ሰውየው ተሸውዶ ነው እንዴ? አዳም ተሸውዶ ነው? መጽሐፍ ቅዱስ አንድም ቦታ አዳም ተታለለ የሚል የለም። አዳም አልታዘዘም ነው የሚለው። አዳም አልታዘዘ ያውቃል ግጥም አርጎ ሚስቱን የሰጠችው ነገር ሲበላ ያውቃል በደንብ። ስለዚህ ሲበላ ምንድነው በአካውን እቺን ከበላው እንደ እግዚአብሔር ለሆነ ይችላል ምን ያመጣል? ያው ዝሮ ዝም ብሎ ነው እንደዚህ ያለ እንጂ አይነት ነገር ብሎ በንቀት ማለት ነው። ከዛ ያመጣውን መዘዝ ተመልከቱ። እንግዲህ እግዚአብሔር ከዛ ቁጣ በልጁ በክርስቶስ በኩል አስመለጠን እንጂ ምን አይነት ነገር እንደመጣ ተመልከቱ። ይሄ ሁሉ ነገር ያመጣው ለእግዚአብሔር አለመታዘዝ ነው። በእግዚአብሔር አለማመን ነው። እግዚአብሔርን መናቅ ነው። ስለዚህ እነዚህ ሰዎች እግዚአብሔርን ስለናቁ በምድረ በዳ እግዚአብሔር አስቀራቸው። ስለዚህ በምድረ በዳ እግዚአብሔር ሲያስቀር እግዚአብሔር ሩህሩህ አይደለም ወይ? እግዚአብሔር ታጋሽ አይደለም ወይ? እግዚአብሔር ምህረቱ የበዛ አይደለም ወይ? ነው ምንም ጥርጥር የለውም። እግዚአብሔር ምህረቱ የበዛ ነው። ብዙ ኤቲስቶች አሁን የሚያነሱት ጥያቄ ህፃናትን ገሏል፣ ሰው ዝም ብሎ አስጨርሷል፣ በኖህ ዘመን እንደዚህ አድርጓል፣ ህዝብን ጨርሷል፣ እንዲህ አርጓል የሚለው ይጠቅሳሉ። አንዱ ይሄንን ነው። ስለዚህ እስራኤልን በምድረ በዳ አስቀረ። ደግሞ ያቡሳውያንን ጌርጌሳውያን እነዚህን ሁሉ አስጨረሰ፣ ግጠሙ ብሎ አስጨረሰ ብለው ይላሉ። እግዚአብሔር በጣም መሐሪ፣ በጣም ሩህሩህ፣ እግዚአብሔር በጣም ቸር ነው፣ በጣም ጻድቅ ነው። በዛ ልክ ደግሞ ጀስቲስ ነው። ስለዚህ እግዚአብሔር ቅን ፈራጅ ነው። ኃጢአትን መታገስ አይችልም። የትኛው ኃጢአት ነው ደግሞ መታገስ የማይችለው? እግዚአብሔር በእግዚአብሔር ላይ የሚነሳ ኃጢአት ማለትም ትዕቢትና እግዚአብሔርን መናቅ፣ ቁጣ፣ በእግዚአብሔር ላይ መነሳት፣ እግዚአብሔርን አለማመን፣ ይሄንን ኃጢአት እስከመጨረሻ ነው የሚያሰናብተው። ምክንያቱም ይሄ ቫይረስ ነው። እነዚህ እግዚአብሔር የናቁት እስራኤላውያን ቀጥለው ለልጆቻቸው በዛ መንገድ ባይቀጡ ቀጥለው ለልጆቻቸው የሚያወርሷቸው ነገር ይሄንን ነው። እግዚአብሔርን እንዲንቁ ነው፣ በእግዚአብሔር ላይ እንዲሳለቁ ነው። ስለዚህ እነዚህ ሰዎች ምድረ በዳ ቀሩ። ስለዚህ ምድረ በዳ ቀሩ። አሁን አዲስ ትውልድ መጣ ማለት ነው። ስለዚህ አዲስ ትውልድ ሲመጣ ለዚህ አዲስ ትውልድ ይሄንን ህግ መናገር አስፈላጊ ነው ማለት ነው። ስለዚህ ደግሞ መልሰው አባቶቻችሁ በዚህ ምክንያት ምድረ በዳ ቀርተዋል፣ እግዚአብሔር ይሄን ህግ ሰጥቷል፣ ይሄንን አልጠበቁም ቀርተዋል።
እግዚአብሔር አሁን ደግሞ ለእናንተ ይሰጣችኋል። በጣም የሚገርመኝ እዚሁ አሁን እያነበብነው ያለነው ነገር ምንድነው የሚለው እስራኤል ሆይ አሁንስ አምላክ እግዚአብሔር እዛው ዘዳግም 10 12 13 ላይ እስራኤል ሆይ አሁንስ አምላክ እግዚአብሔር ሆይ እግዚአብሔርን ትፈራ ዘንድ በመንገዱ ሁሉ ትሄድ ዘንድ አምላክን እግዚአብሔር ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምን እንዲሆንልህ ዛሬ ለአንተ የማዘውን የእግዚአብሔርን ትእዛዝ ሥርዓት ተጠብቅ ዘንድ ነው እንጂ አምላክ እግዚአብሔር ከአንተ ምን የሚለው የሚፈልገው ነገር ምንድነው? ምን ይፈልጋል ካንተ የሚፈልገው ነገር አለ። ሁሉ ነገር እግዚአብሔር አለው። ምን ይፈልጋል ከእስራኤል? ምን ትለው ዘንድ ትፈራው ዘንድ እግዚአብሔርን ትፈራው ዘንድ ነው የሚፈልገው። ትእዛዙን ትጠብቅ ትወደው ዘንድ እግዚአብሔር ይፈልጋል። ሌላ ምን ይፈልጋል ካንተ የሚፈልገው ይሄ ነገር ብቻ ነው። ቅድም ወንድሜ ሲል ነበረ በሬይዞ መስዋዕት የሚያመጡት መስዋዕቱ እኔ በጣም ገምቶኛል እንደ ፋንዲያ ነው በቃ እኔ በጣም አስጠልቶኛል ነው የሚለው እግዚአብሔር። ምክንያቱስ እነሱ መስዋዕት ያመጣሉ ነገር ግን ልባቸው ከእግዚአብሔር የራቀ ነው። እግዚአብሔርን አይፈሩትም። መቅደሱን ይንቃሉ፣ ያዋርድ እግዚአብሔርን በእግዚአብሔር ቤት ላይ ይሳለቃሉ። በጣም ብዙ ነገር ያደርጋሉ። እግዚአብሔር የሚፈልገው ነገር ለሕዝቡ አሁን እየተናገረው ለየትኛው ለአዲስ ትውልድ እግዚአብሔር አምላክ ካንተ የሚፈልገው እርሱን ፍራው። በቃ እግዚአብሔር ፍራው ሌላ ምንም አይፈልግም። ውደደው ሌላ ምንም አይፈልግም። ያንተን መስዋዕት አይደለም የሚፈልገው። በመሰረቱ መስዋዕታቸው እግዚአብሔር በጸጋው ተቀብሎ ነው እንጂ የነሱ መስዋዕት ምን አይነት መስዋዕት ነበረ? እንዴት አይነት መስዋዕት ነው የሚወስዱት? ወደዛ ብዙ አልገባም እንጂ። ስለዚህ እግዚአብሔር አምላክ አሁን ላለው ወደ ከነዓን ሊገባ የተዘጋጀው ነገር ግን ከግብጽ ያልወጣው በምድረ በዳ የተወለደው በመንገድ የተወለደው ነው እዚህ ያለው ጄኔሬሽን። ስለዚህ በዚህ በመንገድ የተወለደው ጄኔሬሽን ይሄንን እግዚአብሔር በሲና ራሱ በተራራ ላይ ሆኖ የተናገረው ራሱ ሙሴ ድጋሚ እየተናገረ ነው። ለምንድን ነው ይሄንን ደግሞ መናገር ያስፈልገው? ለምን ዝም አላላቸውም? ያውቁታል። እነሱ ጋር የነበሩ ሰዎች ካሉ ይነግሯቸዋል ልንል እንችላለን። እንደዛ ልንል እንችላለን። ምን ችግር አለው ዝም ቢላቸውስ? ያው መስማት። እግዚአብሔር በየትኛውም አይነት ሁኔታ ለሰው ብዙ ማስጠንቀቂያ ብዙ መልእክት ሰጥቶ መጨረሻ ላይ ዝም ካለ እግዚአብሔር በጣም ከባድ። አሁን ገና ለነዚህ እየተነገሩ ያሉበት ጊዜ ነው። ማለትም ምን ማለት ነው? በእናንተ ህይወት ላይ እግዚአብሔር የማይፈልገው ህይወት እየሄዳችሁ ባላችሁበት ብዙ ነገሮች ወደ ህይወታችሁ ይመጣሉ። እግዚአብሔር እንድትመለሱ የሚያደርግ መንገድ ማለትም የእግዚአብሔር ድምጽ በተለያየ መከራ ሊሆን ይችላል፣ በተለያየ ቀጣ ወይ በተለያየ መንገድ መልእክት ሊመጣ ይችላል። እግዚአብሔር ሳያስጠነቅቅ ቀጥቶ አያውቅም። እግዚአብሔር ሳይናገር ትእዛዝ ሳይሰጥ ተላልፈሃል ብሎ አያውቅም። ስለዚህ አሁን እነዚህ የወጡት ሰዎች እነዚህ እዚህ ያሉ እስራኤላውያን የእግዚአብሔር ያምላካቸውን ትእዛዝ እንዲሰሙ እግዚአብሔርን እንዲፈሩ በመንገዱ እንዲሄዱ ሥርዓቱን እንዲጠብቁ እግዚአብሔርን እንዲወዱ እንዲያመልኩት አሁን ሙሴ በትክክል እየነገራቸው ነው። እግዚአብሔር ሌላውን ነገር ሁሉ አለው። ከቁጥር 15 ጀምሮ ብቻ እግዚአብሔር ስለ አባቶች ደስ ብሎታል፣ እነርሱም ወዷል። ከነርሱም በኋላ እናንተን ዘራቸውን እንደዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ። እንዲሁም አምላካችሁ እግዚአብሔር የአማልክት አምላክ የጌቶች ጌታ ታላቅ አምላክ ኃያል የሚያስፈራ በፍርድ የማያደላ መማለጃ የማይቀበል ነውና እናንተ የልባችሁን ሸለፈትን ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁን ይላል። መማለጃ የማይቀበል ኢኔሴንስ አሁን የሆነ ነገር አድርገው የሆነች ነገር አሽልከው መጥተው የሆነች መስዋዕቷ ብቻ የሆነ ነገር ሰጥተው ኃጢአት ምህረት እንደሚያገኙ ከእግዚአብሔር እግዚአብሔር ቁጣውን በፊቱ የሚመልስ አይደለም። እግዚአብሔር እንደማንኛውም ልክ በአሕዛብ እንዳለው ልማድ የሆነ ነገር ዝናብ የአሕዛብ አማልክት ተብሎ የሚታመኑ የተለያዩ አማልክት አሉ። የፀሐይ የዝናብ የምናምን እየተባለ ዝናብ በጣም በረዶ ከጣለ በረዶውን እንዲያቆም ጣዖት ለሆነ አምላካቸው ሄደው የሆነ መስዋዕት ያቀርባሉ። ምን እንዲል በረዶ እንዲያቆምላቸው መማለጃ ይወስዳሉ። የሆነ ነገር መከራ ቸነፈር ከመጣ አትቆጣ እንካ የሆነ ነገር መማለጃ ይፈልጋሉ።
እግዚአብሔር መማለጃ አይፈልግም የሆነ ነገር ስለሰጡት ምንም አያቆም የሚፈልገው እሱ እነሱን ነው የሚፈልገው እንዲፈሩት ነው የሚፈልገው እንዲያመልኩት ነው የሚፈልገው እንዲወዱት ነው የሚፈልገው ልባቸውን ነው የሚፈልገው እነሱን እንጂ እሱንም እኮ የራሱ እኮ ነው የሆነ ነገር ይዘው ሄደው እባክህን አትቆጣ በቃ ይው ጥጃንካ ጥቦትንካ አይደለም እግዚአብሔር አይደለም ስለዚህ በዚህ መንገድ እግዚአብሔርን እንዳታስቡት በመጀመሪያም አባቶቻችሁ ወዶ በእነሱ ደስ ተሰኝቷል ወደዳቸው እንጂ በምንም መማለጃ ወደሱ አልቀረቡም አብርሃም በምን ቀረበ ወደ እግዚአብሔር ለእግዚአብሔር የሆነ ነገር ሰጥቶ ነው በሆነ እቺንንካ አምላኬ ሆይ ብሎ ያቺን የአብርሃም ስጦታ እግዚአብሔር አሽትቶ ደስ ብሎት ዋው አንተ የሚገርም እኮ ነው የሰጠኸኝ ልጅ አብርሃም እንዲው አንተን ወድጄሃለሁ በእውነት ስለሰጠኝ ነገር እግዚአብሔር ብሎ ነው እግዚአብሔር የሚሰጠውን አብርሃም የሚሰጠውን ነገር አይቶ ነው አይደለም እንዲሁ በእነሱ ደስ ተሰኝቷል እንዲሁ ወዷቸዋል በምን ማለት ነው እናንተንም እየወደዳችሁ ያለው እንዲሁ ነው እንዲሁ መረጣችሁ እናንተም ካዛም መካከል አብርሃም እኮ የጣዖት አምላኪ ልጅ እኮ ነው አሁን እዛ ቤት እንደሰማነው አብርሃም ፀሐይ አምላክ ተነበበን ይያለ ፀሐይ አምላክ እንተናም ላይ ጨረቃ እየተንገላታ አምላኩን አይደለም በጣም ለብዙ ዘመን ውስጣችን ላይ ያ ስለሰረጸ አንዳንዶቻችን ሊወጣ ሁሉ በጣም እንቸገራለን ማለት በቃ እግዚአብሔርን እንዴት ፈልጎ አብርሃም እንዳገኘ እኔ ያስታውሳለሁ ካስሽ ያቃታል አንዲት ሮዛ የምትባል እህታችን እዛ ነበረችና እዛው ያለን እዚህ ቁስቋም ያገለገልን አመጣጣት እናገራለች አባቴ ሙስሊም ነበር እናቴም ከሱ ጋር አብራ ሙስሊም ሆነችና ሙስሊም ቤት ሂጄ አንድ ነገር በቃ ምናምን ሳይ ይሄ ማለት አይደለም በያሰብኩኝ ከዛ ኔክስት ወደ ፕሮቴስታንት ሄደ ጮህታቸው ሲጮህ አንድ ሰውዬ ምናምን ነገር አየሁትና ይሄ ማለት አይደለም ብዬ በቃ ወደ ኦርቶዶክስ ሄድኩ ስርዓቱ አማረኝና ቀረው ምናምን አለች እቺ በቃ እንደ አብርሃም አምላኳን ፈልጋ ያገኘቻል እኔ ምለው እግዚአብሔር ነው ፈልጎ ያገኘን ወይስ እኛንን እግዚአብሔርን ፈልገን ያገኘነው እንዴ እግዚአብሔር ጠፍቶ ተሰውሮ የታለ እግዚአብሔር ሆይ ምናምን ነገር በተራራ ምናምን ነገር ወንዝ አይቶ ይሄ ወንዝ በቃ ይሄ ነው አምላክ ማለት ነው ተራራይቶ እንደዚህማ ግዙፍ ፍጥረት የለም ይሄ ነው አምላክ መሆን ያለበት ይላል ከዛ በቃ ደግሞ ተራራው ሲያይ ደግሞ እንዲህ ሌላ ሲያይ ደግሞ ተራራው ደግሞ ሌላ ከሱ የሚበልጥ ተራራ አለ ደሞ እንዲህ ሲል ተራራው በቃ ከሱ ደግሞ የሚበልጥ ሌላ እንዲህ ሲል ፀሐይ ደግሞ አይቶ በቃ እቺናት አምላክ ሲል ደግሞ ፀሐይ ትገባለች ትጠልቃለች ተሸነፈች በቃ ገባች ምና ስለዚህ በቃ ሌላ አምላክ እየፈለገ ከዛ በኋላ እስኪ እግዚአብሔር ሆይ ድብብቆሽ ማለት ነው እግዚአብሔር ደብቆበት እባክን ተገለጠልኝ እባክና በቃ አሁን አገኘኝ ምናምን ብሎ ይሄ ጫዋታ ነው የእውነት ጫዋታ ነው ይሄ የትውልዶች ያሮጊቶች ተረት ነው እግዚአብሔር አብርሃምን ና ብሎ ጠራ ወደደ እንዲሁ ፈለገው እንዲሁ ፈለገው እንጂ አብርሃም ስላደረገው ትጋት አብርሃም ስላቀረበው መማለጃ አብርሃም ስለነበረው ላይፍ ኳሊፊኬሽን በዚህ አይደለም እግዚአብሔር የተቀበለው ስለዚህ በዚህ መንገድ ነው አባቶቻችሁ የመጡት ከዛ በኋላ ደግሞ 70 ነፍስ ሆነው ከያዕቆብ ጋር ወደ የት የወጡት ወደ ግብጽ የወረዱት ስንት ነበራችሁ 70 አሁን ግን ምን ሆናችኋል ቁጥር ስፍር ይልላችሁ ናችኋል ይሄም እግዚአብሔር ምህረት ነው እግዚአብሔር እንደዚህ ያደረጋችሁ ይሄን ሲያደርጋችሁ ማለት አሁን ለምሳሌ እስራኤል አብርሃም የአብርሃም ዘሮች ወይ ደግሞ የያዕቆብ ዘሮች እንደዚህ ሊበዙ የሆነ የተለየ እንትናለ ውስጣቸው ላይ ማለት የተለየ መራቢያ አካል አለ ምንድነው የሆነው ለምንድነው እንደዚህ ይሄን ያህል በጣም የበዙት ለምንድነው ይሄ እንግዲህ ከግብጽ የወጡት ወደ 2 ሚሊዮን ይሆናሉ ተብሎ ነው የሚታመነው ወንዱ ብቻ የሚዋጋው ብቻ 600 ሺህ ይሆናል ተብሎ ይታሰባል መጽሐፉም እንደዛ ስለሚል በአጠቃላይ ግን እነዚህ ሁሉ 70 ሆነው ነው የወረዱት ስለዚህ በትንሽ ጊዜ በስንት በ400 አመት ነው እንደዚህ 70 ሰው በ4 በየትኛውም ካልኩሌሽን ሊሆን አይችልም በየትኛውም ካልኩሌሽን 70 ሰው ከ400 አመት በኋላ ወደዚህ አይነት ካልኩሌሽን ወደ 2 ሚሊዮን በታምር አይሆንም ሊሆን አይችልም ስለዚህ ለዛው ምን ይሆኑ እየተጨነቁ እየተገደሉ ወንድ ልጅ እየተገደለ በግብጽ ማለት ነው ግን እግዚአብሔር ያሸነፈ በስተዋል ስለዚህ ይሄ ሆነው እግዚአብሔር ከናንተ አንዳች ነገር ምን ብሎ አይደለም ጠብቁ አይደለም የሆነ መማለጃ ሰጣችሁት አይደለም ስለዚህ አሁን ተጠንቀቁ እግዚአብሔር እንደ አህዛብ አማልክት የሆነ ነገር በማድረግ እንድትይዙት አትፈልጉ ዘን ምን አርጉት ዝም ብላችሁ ፍሩት እሱ እግዚአብሔር የሚፈልገው ይሄን ነው
እግዚአብሔርን ውደዱት አምልኩት በዚህ መንገድ ከሄዳችሁ እግዚአብሔር በእውነትም ከናንተ ጋር ይሆናል በእውነትም አምላካችሁ ይሆናል እግዚአብሔር የሚፈልገው ከናንተ ይሄን ነገር ነው ይሄንን አባቶቻችሁ በዚህ መንገድ ባለመሄዳቸው ምክንያት ቀርተዋል የሚል ሐሳብ ያለው ክፍል ነው ስለዚህ እነዚህ ተደራሲያን በምን አይነት መንገድ ተቀበሉት እንዴት ተቀበሉት በትክክል አሁን እንደተባለው ወይ አልተቀበሉትም ስንል እንግዲህ ገብተን በመሳፍንት መጽሐፍ ላይ ያለውን መመልከት ነው እንዴት እንደኖሩ እንዴት እንደሄዱ እንዴት እንዳሉ ማለት ነው ስለዚህ ገቡ እግዚአብሔር በርግጥ በጸጋና ያገባቸው እንደ አባቶቻቸው እነሱ አመፀኞች ነበሩ አሁን እዚህ የተነገሩት ትውልዶች በዘዳግም ላይ አሁን መልእክቱ እየተነገራቸው ያሉ ትውልዶች ከነዓንን ወርሰዋል በርግጥ ነገር ግን ከነዓንን ወርሰው ደግሞ አሁን የተነገራቸውን ቃልስ በዛ መንገድ ሄዱ ወይ ስንል አልሄዱም በተአምር አልሄዱ እንዳልሄዱ ቅዱሳት መጻሕፍት ይነግሩናል አሁን ስለነሱ መተረክ ፈልገን ነው ወይ ስለነሱ የሆነ ታሪክ በሆነ ጊዜ የተፈጠረ ነገር አንስተን ለማውራት ነው ወይ የፈለግነው አይደለም አሁንኛ እንማለን እግዚአብሔር ከኛ ምንድነው የሚፈልገው እስራኤልን ከባርነት ሲያወጣ ገንዘብ አድርጎ ነው ያወጣቸው በነገራችን ላይ እስራኤል የሱ ናቸው ኢኔሴንስ ምን ማለት ነው የሆነ ባሪያ ነበሩ የፈርዖን ባሪያ ከዛ በኋላ ከሱ ነፃ አውጥቶ ገንዘብ አድርጓቸዋል ስለዚህ ገንዘቡ ስለሆኑ ከነሱ የሚፈልገው ነገር ነበር አሁንኛ የማንን ከኛ ምንድነው እግዚአብሔር የሚፈልገው ምን እንደሚፈልግ የእግዚአብሔር ቃል ምን እንደሚፈልግ ይነግረናል በርግጥስ በሚፈልገው መንገድ ይሄንን ነው በዛ መንገድ ነው ይሄን ያለው ስለዚህ እግዚአብሔር አሁን ከኛስ ምን ይጠብቃል አሁን እስራኤልን ምን አይነት አመፀኛ ህዝብ ነው ምን አይነት ክፉ ህዝብ ነው በመድረ በዳ እንዴት እግዚአብሔርን በዚህ መንገድ እግዚአብሔርን ያስቀይማል ይበድላል ብለን አንገተ ደንዳኖች ምናምን ብለን እንዲህ ብለን ለመሄድ ነው እንደዛ ብለን ከሄድን እግዚአብሔር ሐሳብ እንደዛ አይደለም አሁን በዚህ ዘመን እኛ እግዚአብሔር ከኛ ምን ይጠብቃል አሁን እኛ በአንደኛ ቆሮንቶስ ላይ ምዕራፍ 6 ቁጥር 20 ላይ በግልጽ ይናገራል የራሳችሁ አይደላችሁ በምን ተገዝታችኋል በዋጋ ተገዝታችኋል ስለዚህ የራሱ ያልሆነ አካል ለማን ነው የሚኖረው ለገዛው ማለት ነው የኔ ነህ ላለው አካል እርሱ ይኖራል ለምሳሌ እዚች ያለችው ልብስ እኔ ገዝቻታለሁ ብር አውጥቼ ምናምን ነገር አትልም እንጂ ማለት አፍሰለሌላት እንበልና ዝም ብለን ይሆነ ልጅ ፈልጎኛልና ልሂድ ብትለኝ ይሆነ ልጅ እሱ ቢለብሰኝና ሰርግ ቤት ልሄድ ነው እዛ ሰርግ ቤት ለኔ መልካም ስለሆነ ልታይ ስለሚፈልግ ልሂድ ብትለኝ እኔ እፈቅዳለሁ በመሰረቱ ስለሱ ትኖራለች አትኖርም ፍቃድ ይኖር እሺ ያው ከልብስ እንውጣና ወደ እንስሳ ምናምን እናርግ እኔ የገዛዋት አህያ ይሆነ ደስ የሚለኝ ሰውዬ ልጪ ነኝ ፈልጓል እኔ ሄጄ እሱን ባገለግል እንዴት ደስ እንደሚለኝ ብትል አርፈሽ ተቀመጪ ነው እኔ ልካለ ትሄዳለች አይሆንም ስለዚህ እኛ የምንኖረው እሱ ምንድነው የሚፈልገው እሺ እንኖራለን እሱ መልካም ለእግዚአብሔር እንኖራለን ለጌታ እንኖራለን እሱ ነው ያወጣን ይሄንን ነገር ሁላችንም ነፃ ያወጣን ሰዎች ስለሆን በክርስቶስ እናውቃለን እሺ ምንድነው ጌታ ከኛ የሚፈልገው ምን አድርጓል እሱ ጌታ ኢየሱስ በራሱ ዮሐንስ ወንጌል ምዕራፍ 14 ላይ በጣም እንደዚህ ይላል ምን ይላል ቁጥር 15 እና 16 ብትወዱኝስ ትእዛዜን ጠብቁ ምን ብትሉኝስ ብትወዱኝስ ስለዚህ እንወድሃለን አሁን ማንንም ክርስቲያን ኢየሱስን ትወደዋለህ በጣም ነው የሚሆነው መልስ እንዴት እንደምወደው ነው ኢየሱስን አልወደውም የሚል ክርስቲያን ሰምቼ አላውቅም ሁሉም እንደዛ ነው ትወደዋለህ እንዴ በጣም እንጂ ታዲያ ምን አለሱ ብትወዱኝስ ትእዛዜን ጠብቁ አለ እዛው ቁጥር 22 አካባቢ 21 እስከ 22
ትእዛዜ በእርሱ ዘንድ ያለችው 14:21 ማለት ነው። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ። ትእዛዜ በእርሱ ዘንድ ምን ያለችው የሚጠብቃትም ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። እወድሃለሁ የሚለኝ ሳይሆን ትእዛዜ በእርሱ ዘንድ ያለችው ማለትም በልቡ ያለች ትእዛዟ ደግሞ የሚጠብቃትም የሚያደርጋት ትእዛዟን እርሱ ምኑ ነው? የጌታ ወዳጅ ማለት ነው። አሁን ምንድነው ስለ ትእዛዝ ስናስብ ምንድነው በውስጣችን የሚመጣው? ምንድነው የምናስበው? ትእዛዝ ማለት ትእዛዝ ሲባል አሁን ብዙ ጊዜ እንግዲህ በጣም ብዙ ችግር አለ። በዛኛው ወገን ትእዛዝ ብሎ የግድ 613ቱን ህግ ያልጠበቅ ብሎ ሌላ የራሱንም ህግ ጨምሮ በዛ መንገድ ካልጠበቅ ካትድንም የሚል አካል፣ በዚህኛው ደግሞ ሲመጣ በእኛ በኩል ደግሞ ምንም የፈለከውን ብታደርግ ምንም ነገር ብታደርግ ደግሞ ኦሬዲ ድነሃል ምንም የፈለከውን ብታደርግ ምንም ችግር የለም። ሰው የጸደቀው ነፍሳችን ነው። እዚህኛ መንፈስ ነን፣ መንፈሳችን የጸደቀው እዚህ መንፈሳችን ኮን የጸደቀው ኦሬዲ በስጋ ላይ የሚሆነው ነገር ስጋ አፈር ላይ የሚገባው ምንም ችግር የለውም የሚሉ አካላት ተነስተው ተቸግራለች ቤተክርስቲያን። ምንድነው ያለ ያለው? ስለዚህ እነዛኞቹ በመሰረቱ አሁን አንድ ሰው ሊያስተውል የሚገባው በብሉይ ኪዳንም ቢሆን እግዚአብሔር የሰጠውን 10ቱ ትእዛዝ በፍቅር የተጠቀለሉ ናቸው። ማለት አራቱ ሰው ከእግዚአብሔር ጋር እግዚአብሔርን ቢወድ ሊያደርጋቸው የሚገባ ነገር፣ 6ቱ ሰው ከሰው ጋር ከራሱ ጋር የሚያደርጋቸው ነገሮች ናቸው። ስለዚህ በትክክልስ እግዚአብሔር የመጀመሪያው ትእዛዝ ከኔ በቀር ሌላ አምላክ አታምልክ ነው። ከኔ በቀር ሌላ አምላክ አታምልክን እግዚአብሔርን ለሚወድ ሰው በእውነት የሚባለው ነው። እግዚአብሔርን የሚወድ ሰው በእውነት ሌላ አምላክ እንዳያመልክ ይታማል፣ ይጠረጠራል። ምን ማለት መሰላችሁ? ዝም ብዬ በቀላል አማርኛ ላምጣትና የኔ ባለቤት ከኔ ውጭ ሌላ ሰው እንዳትወድ ብትለኝና ወይ ሌላ ሰው ጋር እንዳትሄድ ብትለኝ ምን ማለት ነው? ጤና የለሽም ነው ልላት የምችለው። ምን ልል ይችላል? ሌላ ሚስቶች ደግሞ ከኔ ውጭ ከሌላ ሰው ጋር ምናምን እንዳትወጂና ቢል ምን ማለት ነው? ያ ማለት እኮ ምን ማለት ነው? ፍቅር የለህም ነው በቃ በሌላ አማርኛ። ፍቅር ቢኖር እንዳትሄድ ተብላ ይባላል እንዴ? ምን ሚስት አስሬ ከኔ ውጭ ሌላ ሰው እንዳትሄድ እያለች ትከታተላለች እንዴ? ያትሄድ ምን ብላ ትከታተላለች? ያየህ ቀን ዋ ብትል ከኔ ውጭ ያየህ ቀን ዋ ብትል ሲሄድ እንደዚህ ምናምን አብረው እየሄዱ እንዲህ እያደረገች ወደ ራሷ ልታመጣው ከሆነ ስለዛ ያያ ማለት ነው የምታመጣው ከሆነ ችግር አለ ማለት ነው። ችግር አለ ስላልወደዳት ቢወዳትማ ጭራሽ ወይ በቃ እንግዲህ ያው እዚህ ላለው ማህበረሰብ ስለመውደድ አላስተምርም። ቢሆን የሚያስተምረኝ ይኖራል እንዴት እንደሆነ ማለት ነው። ያውቃል ማለት ነው የዩኒቨርሲቲ ተማሪ እና ስለዚህ ለሚወድ ሰው እንግዲህ እግዚአብሔር ብዙ ጊዜ እስራኤልን እንደሚስት እሱ እንደባል ሆኗል። ስለዚህ አትማግጭብኝ ነው። ሌላ አምላክ አታምልኪ፣ ከኔ ውጭ ሌላ ጣዖት አትስገጂ። ኢነሴንስ ሁለተኛው ትእዛዝ አትደርቢብኝ ነው። ስለዚህ እንድትደርቢብኝ አልፈልግም። ስለዚህ እግዚአብሔርን ከወደደች እስራኤል ከሱ ውጭ አታመልክም። እግዚአብሔርን ከወደደች ከሱ ውጭ አትሰግድም። እግዚአብሔርን ከወደደች እስራኤል ሰንበቱን ታከብርለታለች። አክብሪ ያላትን ትእዛዙን ትጠብቅለታለች። እግዚአብሔርን በቃ ይሄንን ቀን ቀድሻለሁ አክብራለሁ፣ ስለዚህ በዚህ ቀን ምንም አትስሩ ካለ yes of course በቃ እግዚአብሔር ብለሃል ቀበላለሁ ማለት ትችል ነበር። አትወድ አጠገቡ ያለውን ወዳጁን ደግሞ አትስረቀው፣ አትግደለው፣ የሱን ሚስቱንም ሎሌዎቹንም ከብቶቹንም አትመኝ ሲባል አባት እናትን አክብር ሲባል ይሄንን ሁሉ ከወደደ የባልንጀራውን ሚስት ባልንጀራውን ከወደደ አይመኛትም፣ ሎሌዎችን አይመኝም። አባት እናቱን ከወደደ ያከብራል። አይሰርቀው፣ አይገለውም። ለምን ይገለዋል? የምትወደውን ሰው ትገላለህ እንዴ? እኔ ማቲ ግደለኝ ብለው ግደለኝ እግሩ ላይ ስር ተንበርክከ ግደለኝ አይገለኝ። ግደለኝ እባክህ ዛሬ ግደለኝ ና በእናት ምን ሆነሃል ብለው ነው የሚያነሳ። ይገለኝ ለምኜ ራሱ አይገለኝ። ስለዚህ አንተ የምትወደውን ሰው እንዴት ትገላለህ? ስለዚህ በፍቅር የተጠቀለሉ ናቸው። አሁን ጌታ ኢየሱስ ብትወዱኝ ትእዛዜን ጠብቁ እቺን ብቻ ገንጥለው ሰዎች ያ በክርስቶስ የተንከባለለውን ህግ እኛ ጋር ሊጭኑ ይፈልጋሉ። እሱ ልክ አይደለም። ማለት ምንድነው? እንደ አዲስ ባሪያ ሊያረጉ
እንደ አዲስ በህግ ስር ልንሆን ስለዚህ ብትወዱኝ ትእዛዜን ጠብቁ የሚሉት ወዴት ይተረጉሙታል እነሱ በቃ ሌላ ነገር ለምሳሌ አትስረቅ እኮ ያለ ነው አታምዝ አይደለም የሚለው ጌታ ይሄ አላለም በመሰረቱ ይሄ አላለም ይሄ ማቴዎስ ወንጌል እንግዲህ እኔ እንዲሁ አሁን የምጠቅሰው ከማቴዎስ ወንጌል ከዮሐንስ ወንጌል ሶሪ ከሱ ሳልወጣ ነው የምጠቅሰው ምን ማለት እንደሆነ ትእዛዜን ጠብቁ ምን ማለት እንደሆነ በግልጽ ቋንቋ ላንሳ እዚሁ 15 ላይ መጥተን በግልጽ ቋንቋ 12 ላይ 15 12 ላይ በግልጽ ትእዛዝ ያላት ምንድነው ትእዛዚቱ ምንድናት የሚለውን እናያለን እኔ እንደወደድኋችሁ ዮሐንስ 15 12 ላይ እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ምንድናት ይህች ናት ትእዛዜን ጠብቁ ብሏል አስቀድሞ ትእዛዙ ወዳጆቼ ግደሉ ማለት አይደለም ግን አትግደሉ አይደለም ትእዛዙ እሱ ለክርስቲያን በመሰረቱ አይመጥንም መግደል ምንድነው መግደል በእውነት ምንድነው መግደል እንዴ አንተ እንዴት መግደል ቀርቶ እኮ በወንድሙ ላይ የተቆጣ ነው የሚለው ወንድሙን የተቆጣ እንዴት ብለ ወንድሙን የሰደበ ስለዚህ አትቆጣው እየተባልክ ጭራሽ ከቆጣ አልፈ መግደል ካማረ ችግር አለ አንተ በመሰረቱ ክርስቲያን አይደለም መግደል ካማረ ማለት አትቆጣ ወንድሙን እንግዲህ አትቆጣ አትጥላ ተብሎ በልብ ያለ ነገር ነው ሞቲቭ ነው ይሄ አክሽን አይደለም በሞቲቭ ደረጃ ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ወንድሙን ጨርቃም የሚል የሸንጎ ፍርድ ወንድሙን ምንም ደንቆሮ የሚል የገሃነም ፍርድ ይገባዋል ስለዚህ ወንድሙን አትሳደብ አለ ወንድሙን አትሳደብ ካለ አትጥላ ካለ አትግደል ምን አመጣው አትግደል ከዚህ ሁሉ አልፎ ከመቆጣት ከመጥላት አልፎ መግደል ካለ ችግር አለ ማለት ነው ክርስትና አይደለም ማለት ነው ያለው ስለዚህ መስረቅን ምን አመጣው መስረቅን ያለኝን ልሰጥ ምዳዳ ሰው የምሰርቅ ሆነ ችግር አለብኝ ማለት ነው እኔ መስኪን ርቦኝ ሲለኝ ሰጥቼ ላበላው ምፈልግ ሰው የምሰርቅ ሆነ ምንድነው ችግር አለብኝ ማለት ነው እንዴ አይውላችሁ መስረቅ አይደለም አለመስጠት በራሱ ኃጢያት ነው አለመስጠት መልካሙን ነገር አውቆ ያላደረገ ምንድነው የሚለው ያዕቆብ ላይ ኃጢያት እኮ ነው መልካሙን ያወቅክ ምዘለው ከሆነ በትክክለኛ እግዚአብሔር እንዴ ስለዚህ ይሄ ከክርስቲያን ጋር የለም ነገር ግን አሁን እየተባለ ያለው ትእዛዝ እያላት ያለው ጌታ ኢየሱስ እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዝ ይችላል እንዴት ነው የወደደን እሱ እንዴት ነው መዋደድ ያለብን የወደደን እሱ ነፍሱን ለወዳጆቹ አሳልፎ ከመስጠት የበለጠ ፍቅር የለም ስለዚህ እርስ በርስ በዚህ መንገድ ይሄንን ሐዋርያው በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ይኖራል ፊልጵስዩስ ምዕራፍ 2 ላይ እሱ እግዚአብሔር እንዴት እንደወደደ ለእግዚአብሔር እንዴት ብሎ ክብሩን ሁሉን ጥሎ ለእግዚአብሔር ራሱ እንዳስገዛ በምን አይነት መንገድ ለአባቱ እንደኖረ እንደዛ ለሱ እንድንኖር እንደዛ እርስ በርሳችን እንድንዋደድ ከኔ ምሕረት አብ ይበልጣል ከኔ ባልንጀራ ይበልጣል ከኔ ካሱ ይበልጣል እንድን ምን ማለት ነው እኔ ከምበላ እሱ ይበላ አለ ግን ይሄ ነገር እግዚአብሔር ከኛ ይፈልጋል ይሄንን አሁን በእስራኤል ላይ የነበረውን ነገር እስራኤል እንዲናቸው ሳይሆን አሁን የተጠራው ህዝብ አሁን የወጣው በክርስቶስ ኢየሱስ ወደ እግዚአብሔር መንግስት የፈለሰው ህዝብ መንግስት የቀየረ ኪዳን የቀየረ ህዝብ ምንድነው የሚጠበቅበት አሁን በመጀመሪያው በአሮጌው ትእዛዝ አይሄድም በመጀመሪያው በአሮጌው መንግስት አይሄድም በመጀመሪያው በአሮጌው ኪዳን አይሄድም በአዲሱ ኪዳን ምን የሚል ኪዳን ነው ምንድነው እግዚአብሔር እየፈልግ ያለው ጌታ ኢየሱስ ምንድነው እንድናደርግ እርስ በርሳችሁ ተዋደዱ ዘንድ ትእዛዝ ይችላል ስለዚህ እርስ በርሳችሁ ተዋደዱ በጣም በሚገርም ሁኔታ እግዚአብሔር ኃጢያት ሁላ የሚለው አለመዋደድ እንደሆነ አንድ ክፍል አሳያችሁ አንደኛ ዮሐንስ ምዕራፍ 3 ላይ ኃጢያት ጽድቅ የማያደርግ የሚለው ማለት ነው ስለዚህ አንደኛ ዮሐንስ ምዕራፍ 3 ላይ እንደሚል ነገር ይናገራል ኦኬ ልጆች ሆይ ከቁጥር 7 ጀምሮ ልጆች ሆይ ማንንም አያስታችሁ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ኃጢያት የሚያደርግ ከዲያብሎስ ነው ተመልከቱ ኃጢያት የሚያደርግ ነው ይያለ ያለው ኃጢያቱ ግን ምን እንደሆነ በደንብ ተመልከቱ ኃጢያት የሚያደርግ ከማን ነው አለ ከዲያብሎስ ነው ዲያብሎስም ከመጀመሪያ ኃጢያት ያደርጋልና ስለዚህ የዲያብሎስ ስራ እንዲያፈርስ እግዚአብሔር ተገለጠ
ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን ምን የማይል የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችሁትን መልእክት እርስ በርሳችሁ እንዋደድ የምትል ይህች ናትና። ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለንም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙን ስራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለምን ቢጠላችሁ አታድንቁ። እኛ ወንድሞችን የምንወድ ስለሆን፣ ይሄ በኮንፊደንስ ነው ሐዋርያው እየተናገረ ያለው። እኛ ወንድሞችን የምንወድ ስለሆን ከሞት ወደ ህይወት እንደተሻገርን እናውቃለን። እዚህ ቃል ስደርስ እንዴት እንደሚገርመኝ መዋደድ መታወቂያ ነው። እኛ ከሞት ወደ ህይወት እንደተሻገር በምንድን ነው የምናውቀው? ወንድሞች የምንወድ ስለሆን። በነገራችን ላይ ይሄ ወንድሞች ስለወደድን ከሞት ወደ ህይወት ተሻገርን አይደለም። ወንድሞች የምንወድ ስለሆን ከሞት ወደ ህይወት እንደተሻገርን እናውቃለን። ወንድሞች በወንድሞች መካከል መዋደድ ስላለ በትክክልም እንደናን አረጋግጠናል። በትክክልም ከሞት ወደ ህይወት እንደተሻገርን እናውቃለን። ለምን? ይህ የዳነ ሰው ካልሆነ በስተቀር ሌላ ሊያደርገው አይችልም። ይህ በክርስቶስ ኢየሱስ በኩል የእግዚአብሔር ልጅ የሆነ ካልሆነ በስተቀር የዲያብሎስ ልጅ ሊያደርገው አይችልም። ዲያብሎስ ምንም ነገር ሊኮርጅ ይችላል፣ ፍቅር ግን አይኮርጅም። ዲያብሎስ ምንም ነገር ሊሸነገል ይችላል። የብርሃን መልአክ ሲመስል ድረስ ራሱን እንዲለውጥ በግልጽ መጽሐፍ ቅዱስ ይናገራል። አገልጋዮችንም የጽድቅ አገልጋዮች እንዲመስሉ ሊለውጡ ይችላሉ። በምንም ተአምር ግን በእነሱ ሽንገላና ግብዝነት እንደሚወድ ሊመስል ይችል ይሆናል እንጂ ፍቅርን በትክክል አያሳይም። ቀጥሎ እንዴት እንዋደድ የሚለውን ነገር በግልጽ ያስቀምጧል። ምን ይላል? ወንድሙን የሚጠላ ነፍሰ ገዳይ ነው ካለ በኋላ ቁጥር 15 ላይ ነፍሰ ገዳይ የሆነውን ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷል። በዚህም ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው በደንብ ስሙ። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ ዘንድ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እንዴት ይኖራል? እኔ እየራበኝ እያዛጋውኝ በጉባኤ መካከል ከናንተ ጋር ተቀምጬ እናንተ እያገሳችሁ ቁርስ በደንብ ጥቅጥቅ አርጋችሁ በልታችሁ አሁን ምሳም ለመብላት እየተዘጋጃችሁ፣ እኔ ግን ቁርስም አልበላሁም ምሳም ደግሞ ምበላ የለኝም፣ ሆዴ እየጮሁ ያለ ሆዴ ምናምን እየጮኸ ከናንተ ጋር ቁጭ ብዬ ሃሌሉያ ብትሉ እግዚአብሔር ይመስገን አቤት ጌታ ሆይ እንዴት እኮ እንደምንወድ ምናምን ፌዝ ነው፣ ጫውታ ነው፣ አይሰማም እግዚአብሔር እንዴት እንደምንወድ በልታው ነው የሚለው እንዴት ነው ወድ ትለኛለህ ያው ዝም በል ምናምን ነው የሚለው። ስለዚህ በአጠገባችን ያለው ወንድማችን የዚህ ዓለም ገንዘብ ያለው ወንድሙ ሲያጣ አይቶ ያራራለት እንዴት በሱ ዘንድ እግዚአብሔር ፍቅር ሊኖር ይችላል? እንዴት እግዚአብሔር አውቀዋለሁ እኔ እኮ የእግዚአብሔር ልጅ ነኝ በጨለማ እየተመላለስክ በብርሃን ያለውን እግዚአብሔር አባቴ ብትል ማን ይሰማሃል? አትመስልም፣ መልክ አይገልጥህም። ስለዚህ እግዚአብሔርን በፍጹም አትመስልም። እግዚአብሔርን ሳትመስል እኔ እንትና ልጅ ነኝ ማለት ዝም ብሎ ማጭበርበር ካልሆነ በስተቀር ዲኤንኤ ሲመረመር አንተ እግዚአብሔር ልጅ አይደለም። ዲኤንኤው ፍቅር ነው። ሲታይ በዲኤንኤ ሪዛልቱ ምንድነው የሚሆነው? አይደለም የእግዚአብሔር ልጅ አይደለም። በጣም በሚገርም ሁኔታ አሁን በኦርቶዶክስ ቤተክርስቲያን ውስጥ ለብዙ ዘመን ማጭበርበሪያ አድርገው የተጠቀሙት ያዕቆብ መልእክት ምዕራፍ 2 ከዚህ ጋር የተገናኘ አንድ ሐሳብ ነው። ከዚህ ሌላ ምንም ሐሳብ የለውም። በጣም ማጭበርበሪያ አድርገው የተጠቀሙት ሐዋርያው ሊለው የፈለገው ምንድነው? እራቁታቸው ቢሆኑ ወንድም ወይም እህት እርቃኑ ቢሆን ሙድ ብትይዝበት ማለት ነው። ሂድ እሳት ሙቅ ጥገብም ብትለው የሚለበስ አልሰጠሁም የሚበላ አልሰጠሁም፣ እሳት ሙቅ ጥገብ። እሳት ሙቆ ሰው ይጠግባል? ብታለግጥበት ሂድ እሳት ሙቅና ጥገብ በቃ ሂድ ምናምን ብትለውና ለሱ የሚያስፈልገው ለነፍሱ የሚያስፈልገው ነገር ባሰጠው፣ የሚበላ ባሰጠው፣ የሚለበስ ባሰጠው ምን ይጠቅመዋል? ይሄን እያልክ እኔ እምነት አለኝ ብትል ማን ይሰማል? እኔ እኮ አማኝ ነኝ ብትል ይሄ እምነት ያድናል? ይሄ እንደዚህ አይነት እምነት ያድናል? ይሄ እንደዚህ አይነት እምነት ያድናል? በትክክል አላመንክም ነው ሐዋርያው ያለው። ስለዚህ እምነትህ አንተ ለወንድምህ
እንድትራራ ማድረግ የማይችል እምነት ምን አይነት እምነት ነው? ይፈተሽ። አንተ የማን ልጅ ነህ? ከየት ወገን ነህ? በምንድን ነው የእግዚአብሔር ልጅ የምትመስለው? የእግዚአብሔር ልጅ ነህ በምን ገለጥከው? እግዚአብሔርም ዲያብሎስም ሁለቱም በሰው ነው የሚገለጡት፣ ማኒፌስት የሚደረገው። አንዱ እግዚአብሔርን ይመስላል፣ እግዚአብሔርን ይገልጣል። አንዳንድ ሰው በቃ የሆነ በጣም የኛ ሀገር ሰው ሲያደንቅ መልአክ እኮ ነው የሚመስለው፣ አይቶት ነው፣ በመልኩ ነው፣ ጥቁርም ሊሆን ይችላል እኮ፣ ግብሩ ነው መልአክ ይመስላል ያሰኘው። አደራረጉ፣ ሁኔታው ምናምን፣ ትግስቱ፣ ትህትናው ምናምን፣ ጨዋነቱ አይቶ የምር ጨዋነት ከሆነ እስማም ትግስቱ ብሎ መልአክ እኮ ነው የሚመስለው ሊል ይችላል። አሁን እግዚአብሔር በሰው ይገለጣል፣ ዲያብሎስም በሰው ይገለጣል። አንድም ቀን ዲያብሎስ ባይኔ አይቼው አላውቅም። አንድም ቀን ዲያብሎስ ራሱ ባይኔ አይቼው አላውቅም። ብዙ ቀን ግን ተጋፍጦኝ ያውቃል። ብዙ ቀን ተጣልቶኝ ያውቃል። ብዙ ቀን በመንገድ ቆሞ ያውቃል። ግን እኔ እሱን አይቼው አላውቅም። እሱን ምን ብለው ይዘው የመጡ ሰዎች ግን ብዙ ጊዜ በፊቴ በመንገድ ቆመዋል። አንድም ቀን ዲያብሎስ ነው አይቼው አላውቅም። በመልክ ታውቁታላችሁ? ዲያብሎስ የሚያውቀው ሰው አለ እዚህ አካል? ያየው ጥቁር ነው ጅራት ያለው እና ቀንድ እንደዚህ ጥፍር እና እንደዚህ ውጥት ያለ እሱ ብለው የልጆች ማስፈራሪያ እንትን ነው እንጂ በጣም የሚያምር ነው እንዴ! ሰዎች ምን ነክቷቸው ነው እንደዚህ የሚያደርጉት? ግን የሚጫወቱበት መልክማ በጣም ነው የሚያምረው። ኪሩብ እኮ በጣም ነው የሚያምረው እንዴ! የታበየውም በውበቱ ነው በመሰረቱ። እንዴት ከምን እንደተሰራ ስለማያውቁ ነው እንጂ ጥቁር አይደለም በመሰረቱ። መልአክ እኮ ነው። ጥቁር የሚባል ዲያብሎስ የለም። ጥቁር አፍሪካ ነው እንጂ ጥቁር የለም። እዚህ ፈረንጅ ራሱ ጥቁር የለም። እዚህ ዲያብሎስ ምናምን ነገር ሚካኤል እንደዚህ ረግጦት ምናምን ብለው ቀሚስ የለበሰ የሆነ ሰው እየሰለው ክንፍ እንደዚህ የዶሮ ላባ የሚመስል ክንፍ አድርገው ምናምን በታች ደግሞ ምናምን ይሄ ፈረንጅና አበሻ ነው እንጂ ሰይጣን እንደዛ አይደለም። ሰይጣን እንደዛ ደግሞ ሰይጣን እንደዚህ ተረግጦ ምናምን ነገር እንደዚህ ሚዛን ተይዞበት ምናምን እስካሁን አይደለም። እንደዛ አይደለም ያለው። ሲጀምራው እየተዋጋ እኮ ነው ያለው። ምን እንዴ መጽሐፍ ቅዱስ ምንድነው የሚለው? ለገብርኤል ተዋግተው ቀጥ አድርጎ 21 ቀን የተቋቋሙ ማን ነው እንዴ? የፋርስ አለቃ አይደል እንዴ? አጋንንት እኮ ነው፣ መናፍስት ናቸው። ሚካኤል እስኪመጣ ድረስ የተዋጉት በቃ አሁን ዝም ብሎ አጋንንት ሲባል መጫወቻ ምናምን ዝም ብሎ ማንንም መልአክ ነው ሂደተ ምናምን ብሎ ምናምን የሚያባር አይደለም። ይዋጋል። ግጥም አድርጎ ነው የሚዋጋው። የሚጣልበት ጊዜ አለው፣ የራሱ ጊዜ አለው። አሁን በዚህ ቤት የምናያቸው በዚህ በፕሮቴስታንት በኢየሱስም ወደ ጥልቁ አይገባም። ወደ ጥልቁ ግባ አንተ ስላልከው ነው የሚገባው። የራሱ ጊዜ አለው የሚገባበት እንጂ አንተ ዝም ብለህ ወደ ጥልቁ ግባ አዛሃለሁ ምናምን ብትል አይገባም። አንተ ነህ ጥልቅ የመደብክለት እንዴ? አለው የራሱ ታይም። ወደ ጥልቅ አይገባ። አሁን የሚሰራበት ጊዜ ነው፣ እየሰራ ያለበት ጊዜ ነው። ይሰራል እንጂ አንተ ጥልቅ እንደዛማ ቢሆን አሁን በአፍሪካ ያሉ ወደ ጥልቅ ግባ ያሉት ለቃቅሞ እኮ ጨርሰውልን አርፈን ነበር እኮ። በቃ አርፈን እዚህ በኋላ ምንም ይፈታተንን የለ እንትን የለ ገብተው አልቀው በየቀኑ ወደ ጥልቅ ግባ የሚሉት ግን መልሶ እዛው አካባቢ ነው እንግዲህ አንዱን ሲያስጫው ደግሞ የምትሰሙት። ወደ ጥልቅ ግባ የሚባል ነገር የለም። ታስለቅቀው ትችላለህ፣ ግን ወደ ጥልቅ ግባ ምናምን አይደለም። ስለዚህ አለ ማለት ነው። ይሰራል፣ በደንብ ይሰራል። ቀይ ነው፣ ያማረ ነው። ግን የእግዚአብሔር ጽድቅ ጠላት ነው፣ ክፉ ነው። በእውነት በጣም ክፉ ነው። የእግዚአብሔር መንግስት ጠላት ነው። ሰዎችን ወደ ሲኦል የሚወስድ በሐሳብ በሽንገላ እኛን በጉልበት መውሰድ አይችልም በመሰረቱ። ግን በሽንገላ በተንኮል እያታለለ ሔዋንን እንዳታለለ እንደዚሁ እያታለለ እኛን ለመውሰድ ይፈልጋል። ስራው አሁን በደንብ እየሰራ ነው። አሁን በትጋት የሚሰራበት ጊዜ ነው። እንዲሁ እንኳን ወደ ጥልቅ የሚገባ በትጋት እየሰራበት ያለ ጊዜ ነው በደንብ ማለት ነው። ምክንያቱም ጊዜው እንደደረሰ ያውቃል። ሊጣል እንዳለ ስለሚያውቅ በደንብ በትጋት እየሰራ ብዙ ሰዎችን ወደ መንግስት ሊያስወጣ። ብዙዎች አሁን ወደ ኋላ አልተመለሱ። ትላንት ከኛ ጋር ኢየሱስ ጌታ ነው እያሉ ነበር። ክብር ናፍቋቸው ከዛ እኛ አሸብሽበን አጨብጭበን የተቀበልናቸው እዛ ሲኖዶስ ላይ የነበሩ ብለን ሊቃውንት ጉባኤ ላይ ነበሩ ምናምን ብለን አክብረን ተቀብለን መድረክ ሰጥተናቸው ግን ዛሬ መልሰው እኛን የሚወጉ የሉ አሉ። ሰይጣን እየሰራ ነው፣ በደንብ እየሰራ ነው። ብዙዎችን እያሰናከለ ነው። በጣም በደንብ እየሰራ ነው። እንዲሁም በደንብ መስራት የሚፈልገው ቤተክርስቲያን አካባቢ በአማኞች አካባቢ የሚሰራው ያኛውማ ምን ያደርግለታል? ያኛው መከራ ነው የሚያሳየው። ዝም ብሎ የፈለገውን ያያረገ ተንኮል እሱ መልእክተኛ ነው፣ ተላላኪ ነው ዝም ብሎ። ይሄኛውን ግን ለመውሰድ ምናምን አሁን ለምሳሌ አንድ አራጅ አሉ ኩላሊት ምናምን የሚያወጡ ሰዎች አሉና ህፃናት የሚወስዱ ሚጣዬ ምናምን ወዳጅ መስሎ ከረሜላ ሰጥቶ ነይማ ምናምን ብሎ እሷን ከረሜላ ሳይቶ የምትወደውን ነገር አሳይቶ ቀስ አድርጎ ቀስ እያደረገ ይወስዳታል። ኮርነር ሲደርስ ብቻ በሆነ መንገድ እሱ የሚያመልጥበት መንገድ ያውቃል። ወይ ሚኒባስ ውስጥ አስገብቶ ይሆናል ሳሙኤል ይወስዳታል። ከዛ ኩላሊቷን አውጥቶ ልጅቷን ከጥቅም ውጭ ያደርጋታል። ግን ወዳጅ መስሎ ከረሜላ የሚሰጥ መስሎ አባቷ መስሏት ማለት ላይክ እንደ አባቷ የሚያደርግላት ነገር አድርጎ አባቷ ወዳጅ መስሎ መልካም መስሎ ነው መጥቶ ኩላሊቷን የሚወስድ ቀስ አድርጎ ማለት ነው። የኔ ቆንጆ ምናምን ብሎ ናንቺ አስፈራርቶ አይወስድ።
አይወስድም። ቢያስፈራራት አለቅሳለች ውት ትላለች ሰው ይመጣል ምናምን ነገር አትወሰድም። ከባድ ነው። አባቷ ይመጣል ቤተሰቦቿ ይመጣል። እኛን ማስፈራራት አይችልም። እኛን በጉልበት እጅ ጠምዞ መውሰድ አይችልም። አንዳንድ እየፈሩ በኢየሱስም ሂድ ምናምን በጣራህ ላይ ማስፈራሪያ ነው። አይመጣም። እኔ ጣራ ላይ ምን ይሰራል? ቢመጣስ ምን ያደርገኛል? ሲጀመር በጉያ ይምጣ ባልጋ ይምጣ ምንም ያደርገኝ ነገር የለም። በረከቴን ይዘጋ አይዘጋ እንዴት ነው ይዘጋ? እንትኔን ይዘጋ እንትኔን ያዝግ። ይሄ በነገራችን ላይ በጣም በሚገርም ሁኔታ ማለት ነው ፖዚሽንህን አለማወቅ ነው። እንዴ አንተ ቤተ መንግስት ቁጭ ብለህ በስንት ጭፍራ እየተጠበቅ በእግዚአብሔር መንፈስ የእግዚአብሔር ልጅ ሆነ ዲያብሎስ ምናምን ሂድ ወዲያ እያልክ እየተወራጨ ብታደር በጣም የሚበዛው ጸሎታቸው ሂድ ነው። ሂድ ምናምን ነገር ምን አገባኝ ማይገተር ቢገተርስ እኔ ጋር መጥቶ ምንም አያደርግ እንጂ ሂድና ምናምን አይደለም። ሰይጣን አሁን ሰይጣንን ተቃውሙት ከእናንተ ይሸሻል። በአፍ አይደለም ሂድ አይደለም። ዝም ብሎ ገብቶ ቤተክርስቲያን ውስጥ ስለበጠበጠና ተደማጭነት ስላገኙ ድምጻቸው በጣም ጮክ ስላለ ማለት በደንብ ቮሊዩም ስላላቸው ማለት በደንብ ብዙ አድማጭ ስላላቸው ፖዚሽኑን ስለያዙት አትሮንሱን መጨበጥ ስለቻሉና መናገር ስለቻሉ እንጂ አይደለም። ወደ እግዚአብሔር ቅርብና በህይወት ነው። ሰይጣን ካንተ እንትን የምታደርገው በህይወት ነው። ምን ማለት ነው? በግልጽ ቋንቋ በኤፌሶን ምዕራፍ 6 በቀረውስ በጌታና በኃይሉ ችሎት የብረታችሁ ነው ካለ በኋላ የእግዚአብሔርን ዕቃ ጦር ምን አድርጎ አንሱ። ስለዚህ እግዚአብሔር ዕቃ ጦር ታደሳለህ አንተ። ስለዚህ ዕቃ ጦሮቹ ደግሞ ጽድቅ ነው፣ እምነት ነው፣ የእግዚአብሔር ቃል ነው። ስለዚህ እነዚህ ነገር አንስተ ዞር በል ነው። ከዛ በኋላ አንተ የምትከላከለው በህይወት ነው። እና ሰረቅ ሲል አልሰርቅም ነው። ያኔ ነው የምትሞግተው። እስኪ አንተ እግዚአብሔር ልጅ ኮንክ ምናምን ብሎ ለጌታ እንደፈተነው እስኪ አንተ ምናምን ኮንክ እንዲህ አድርግ ሲል አንተ ሂድ አንተ ሰይጣን እንደዚህ ተብሎ ተጽፏል ብለህ ትመታዋለህ በእግዚአብሔር ቃል እንጂ ሂድ በኢየሱስ ሂድ ምናምን ብትለው አይሄድም። እሱ አራዳ ነው። በጣም ሆኖ የሄደ ሊመስል ይችላል፣ ሊጮህ ይችላል፣ ሊያንገራግር ይችላል። እሱ በቀበሮቹ በጅኒ በምናምንም ሊጮህ ይችላል፣ በጸበልም ይጮሃል፣ ሊጮህ ይችላል። ምን ችግር አለው? ለሰይጣን ውሸት ወይኔ ምን አሁን እኮ ሰይጣንን አምነው የሰይጣንን ምስክርነት ተቀብለው ዶክትሪን የሚሰሩ ሰዎች ይገርሙኛል። ትምህርት የሚሰሩ ማለት የሚያስተምሩ የሰይጣንን እንትን ሰምተው ማስረጃቸው ምንድነው? እግዚአብሔር ቃል አይደለም ጸበል ያስወጣል ይልና እንዴት ለምን ጮኸ እኮ ይላል። ስለ ጮኸ ያወጣዋል ማለት ስለዚህ ዶክትሪን ሰሩ። አንድ አስተምሮ የተክሳን ሰው ጸበል ምን ያርጋል አጋንንት ያስወጣል ምናምን ነገር ፎጣ ምናምን ሶፍት እንዲ ላባቸው የለወሉበት ይጥሉና ካለ ሶፍት ያቃጠለው ይልና ዶክትሪን ይሰራል። በሱ ኤክስፒሪየንስ በሱ ሞቲቭ ዶክትሪን ሰርቶ በቃ ትምህርት ሰርቶ ሐዋርያ በቃ አስተምሮ ሰርቶ በቃ ቤተክርስቲያን በዛ አስተምሮ በፎጣ ይወጣል እንዲባል ማለት ነው። በውሃ ይወጣል። ምን አይነት አስተምሮ ነው ይሄ? ምን አይነት የተበከለ አስተምሮ ነው ይሄ? ምን አይነት ልዩ ወንጌል እንዳለው ሐዋርያ ማለት ነው። ስለዚህ አጋንንት በሰው በእኛ ላይ አንዳች ስልጣን የለውም። ይሄንን እንወቅ። ምንም ነገር ሊያደርግ አይችልም። ምንም ነገር ያደርጋል። እየጮህን ላንቃችን አናድርቅ። ምንም በቃ ህይወታችን ነው። ምንም ነገር የኔን መንገድ አይዘጋም። የኔን የሥራ በር አይዘጋም። ይኸውላችሁ ኢዮብን ተመልከቱ። ኢዮብን እኮ ሂዶ ሲከሰው ዓለምን ሁሉ ዞርኳ ሲል ባሪያዬን ኢዮብ አይተዋልን ብሎ ሲለው ምንድነው ያለው? እንዴ እሱንማ ቀጥሩን አጥረህለት ሁሉ ነገር ጠብቀህ ሀብት ሰጠው ይሄን ነገር አድርገው እንዴት አያመሰግንም? መንካት አልቻልኩም ነው። ብነካው እኮ ምን ይልህ ነበር? አፍ አውጥቶ ነበር የሚሰድብህ ነው። ከዛ ፍቃድ ላይሰንስ ሲያገኝ ነው ሂድና ይሄን ነገር አድርግ፣ በነፍሱ ላይ ግን ምን እንዳታርግ፣ በራሱ ላይ ምን እንዳታርግ ሲል ሁሉ ነገር ያለው ነገር ካጠፋ በኋላ አሁንም አመሰገነ። ሄዳ አሁንም ሪፖርት ላይ ሰይጣን ተስፋ አይቆርጥም። ከዛ አሁንም አየህ ወይ ሲባል አረ በሰላም ጤና እያለ እንዴት አሁንም ፈቀደ። ፍቃድ ካላገኘ በእኛ ላይ ምንም ሊያደርግ አይችልም። የታጠረ ነው። ታዲያ ምን ነው ዋስትናችን? እንደዛማ ባይሆን እኛ ሂድ ብለን ነው የሚሄደው። ባላልን ሰዓትስ እሺ ባላልን ማለት ሂድ ውጣ ምናምን ብለን ባላስፈራራ ድምጻችን ጎርንና አርገን ምናምን ባላልነው ሰዓትስ ሊመጣ። ስለዚህ አሁን ሂድና ና በማለት በዚህ ፕሪንሲፕል ውስጥ ነው ማለት ነው ሰይጣን በቃ በእኛ ህይወት የሚሰራው። ሂድ ካልነው ይሄዳል፣ ና ካልነው ይመጣል፣ በዛ ይሰራል። እንደዚህ የሚባል ነገር የለም። እኔ በጣም ነው የሚያስቀኝ። አንዳንድ ጊዜ አንድ ልጅ የሆነ ጉባኤ ላይ በጣም ድራማ እንደሚሰሩ ነው ዝም ብዬ ቁም የማያቸውና መሄድበት ስለሌለኝ ዝም ብዬ ያው እንግዲህ ወንጌላውያን ቤተክርስቲያን ሄዳለሁ። በቃ መሄድበት ሳጣ ከዛ ሰብስቡ እኔ ሞቲቭ ገብቶኛል። ልጁ ምን ሊያደርግ እንደሆነ ሰብስቡ ይላል። እንደዚህ ሰበስቡና ከዛ ጣሉ ምን እንደሚል በቃ እየተከታተልኩ ጣሉ ርገጡ ነው። ከዛ አጋንንት ተረገጠ። አረ እንዲህ ሰብስቦ ምናምን ነገር አሁን ሁሉ በቃ አጋንንትን ረገጥን። አረ እባክህ ቀልደኛ አንተ እንዲህ ብለህ የምትረግጠው ቢሆን ኑሮ የእግዚአብሔር ልጅ ለምን ይመጣል?
እንደ አንተ እንዲህ አድርገህ የምትረግጠው ነው እንዴ? እሱ እኮ አሁን እየናቅን ያለነው የእሱን ስራ የእግዚአብሔር ልጅ ስላፈረሰውና በእግዚአብሔር ልጅ ስላለን እንጂ ዋዛ ነው እንዴ ሰይጣን? ዋዛ እኮ አይደለም እንዴ፣ ዋዛ አይደለም። አንዳንዴ ዝም ብሎ ቀለል አድርጎ ማየት ሰይጣንና አይደለም፣ ልክ አይደለም። እሱ ጤናማነት አይደለም ማለት ያለንን ፖዚሽን የተደረገልን እንረሳለን። ዝም ብለን ሰይጣን እንደዋዛ እንደቀላል ካየነው ኃጢአት እንደቀላል ካየን አደገኛ ነው እሱ። ለምን የተደረገልንና እንዴት ከምን እንዳመለጥን ጠላታችን ኃይለኛ እንደሆነ ከገባን በምን አይነት ምርኮ እንደነበርን ካወቅን እንዴት ሲያደርግ እንደነበረ ከገባን ከዚህ ነው ለካ ያመለጥ ከነለን ለእግዚአብሔር ክብር እናመጣለን። ሊገባን ይገባል ሰይጣን ምን አይነት እንደሆነ፣ እንዴት አይነት አስቸጋሪ እንደሆነ፣ እንዴት ከባድ እንደሆነ። በሎጂካል ነው እሱ። በጣም ልምድ አለው። እንግዲህ ዓለም ከተፈጠረ ጀምሮ በቃ መላእክት ከተፈጠሩ ጀምሮ ያለ ነው። ኤክስፒሪየንስ አለው። በእድሜ እንደሱ ረጅም የለም። ማንም ሰው የሱን ያህል እየኖረ የለም። በጣም ምሁር ነው፣ ጥበበኛ ነው። በጣም ብዙ ነገሮች አሉ። ካንተ ይበልጣል፣ ከኛ ይበልጣል። በሎጂክ ከኛ ይበልጣል። በሎጂክ አታሳምነው። አንተ የምታሳምነውና የምታሸንፈው በእግዚአብሔር ቃል በተጻፈው በእግዚአብሔር ቃል እንዲህ ተብሏል ብለህ ነው በሱ ነው የምትመታው። አንተ የምታሸንፈው በእምነት ነው እንጂ በሎጂክ አናሸንፈው። ምክንያት አንደርድር ለሰይጣን ምንም በሎጂክ አናሸንፈውም። እንዲያ ነው እንዲህ ነው ምናምን ነገር አይደለም። ሎጂክ በጣም ስማርት የሆኑ ሰዎች መቼ ሰይጣን ያሸንፋሉ? መጫወቻ አይደል የሚያረጋቸው? መጫወቻ እኮ ነው። በዝሙት መጫወቻ ነው የሚያረጋቸው። በሎጂክ እኔ ስንቀሳቀስ ነበር በጣም ብዙ ነገር በቃ እግዚአብሔርን በሎጂክ ሊሸውድ የሆነች ልጅ ምናምን ነገር ስልክ አውርቼ ምናምን ነገር ድሮ በዓለም ያለው ከዛ ከሷ ጋር ፍቅር ጀም ያው ዝሮ ሚስቴ ስለምትሆን ችግር የለውም አሁን ከሷ ቢጫወት ነው። ያው ሚስቴ ናታ ያው ዝሮ ከሚስት ውጭ ነው እንጂ አትሄድ የተባለው ሚስት ትሆናለች። እቺ ዝሮ የለም እንደዛ አይደለም። የእግዚአብሔር ቃል ሎጂክ እንድታመጣ አረጋ አይደለም። ከጋብቻ ቤት ምንም የለም። በቃ ሚስት አይደለች። ሚስት ስትሆን በቃ እኔ ሚስት ሰውም ሲያቃት እግዚአብሔርም ሲያቃት በሰው ፊት በቃ ቤተክርስቲያን ስታውጅ ባልና ሚስት አርገናቸው ከዛ በኋላ እንተናት ማለት ነው። ከዛ ፊት ያለው ነገር ግን እጮኛ ነው እንጂ ምንም ተፈቀደ አይደለም። ግን ሎጂክ እንድታመጣ ያረጋል። ምን ችግር አለው? ለገኮች ሚስት ይሆን ይሄ ሰይጣን ነው የሚያቀብል። ከዛ አያስና ከዛ በኋላ አንተ ተጫውቱ ሚስት ላትሆን ትችላለች። በኋላ በሆነ ሚንስ ይፈርሳል። ስለዚህ አንተ አንዝራ ሆንክ ማለት ነው። ስለዚህ ሎጂክ በማምጣት ሰይጣን ብልጥ ነው። ስለዚህ ሰይጣን በዚህ መንገድ አናሸንፈው። ሰይጣንን ልናሸንፈው የምንችለው የሰይጣን ልጆች እንዳልሆን ማረጋገጫችን ፍቅር ነው። እርስ በርስ መዋደድ ለወንድሞቻችን በመናረገው ነገር ነው። እግዚአብሔር አሁን ከኛ የሚጠብቀው ከኛ የሚፈልገው ክርስቶስ ከኛ የሚፈልገው ዋጋ የከፈለልን እንዴት እንድንኖር ፈልጎ ነው ሲባል ይሄ ነው። ስለዚህ አሁን በዚህ ብቻ ትምህርቱ አያበቃ። አንድ ነገር ብዬ ልጨርስ። የመጨረሻው ምንድነው? የመጨረሻው ሊሆን የሚችለው ታዲያ ተዋደዱ። እኔ እኮ መዋደድ እፈልጋለሁ። እኔ እኮ ሰውን መውደድ እፈልጋለሁ። ግን በምን አቅም አለ የለኝም፣ አልቻልኩም። ስለዚህ መውደድ እየፈለኩ ግን ውስጤ ምን ይላል? በዛ ልጅ ላይ ቂም ይዛል፣ በዛች ልጅ ላይ ውስጤ በቃ ያዝናል። ስለዚህ ልወደው እፈልጋለሁ ግን አልቻልኩም ልንል እንችላለን። ስለዚህ መውደድ እየፈለግን መውደድ አቅቶናል ወይ? አያችሁ፣ እሱ እኛ በራሳችን ለመውደድ ስንታገል ነው። አሁን በጣም በሚገርም ሁኔታ እግዚአብሔር በህይወታችን የሰራው ነገር ካለማስተዋል ሐዋርያው በገላትያ ላይ የተናገረው ነገር ባለማስተዋል በገላትያ ምዕራፍ 2 ላይ ማን ነው የሚኖረው አለ? እኔ ነኝ የምኖረው አለ። ክርስቶስ ነው በእኔ ውስጥ የሚኖረው አለ። አያችሁ። ስለዚህ አሁን እኛ የእግዚአብሔር ልጆች እንድንሆን በክርስቶስ ኢየሱስ ካመንና የእግዚአብሔር ልጆች ከሆን የእግዚአብሔርን ባህሪ ደግሞ ምን ሆነናል? ወራሽ ሆነናል። እግዚአብሔርን የምንመስልበት የእግዚአብሔር ምን ሆነበት አንድ ነገር ልንገራችሁ። አሁን ለምሳሌ ሰው እግዚአብሔር መልክና ምሳሌ ተፈጠረ ማለት ነው። እግዚአብሔር መልክና ምሳሌ ተፈጠረ ብዙ ጊዜ ብዙ ሰዎች በብዙ መንገድ ይተረጉሙታል። ፊዚካል እንዳልሆነ ግልጽ ነው ማለት አይን አፍንጫ እንዳልሆነ ግልጽ ነው። ግን በሶስት መንገድ እግዚአብሔርን እንድንመስል እግዚአብሔር ፈልጎ ፈጥሯል። የመጀመሪያው ነገር እግዚአብሔር ምን እንዴት እንድንመስል ፈለገ ሲባል ሶሻሊ እግዚአብሔር እንድንመስል፣ ሜንታሊ እግዚአብሔር እንድንመስል፣ ሞራሊ እግዚአብሔር እንድንመስል። ምን ማለት ነው? ሶሻሊ እግዚአብሔር እንድንመስል ሲባል እግዚአብሔር አስቀድሞ ከኛ ህብረት ፈልጓል። እግዚአብሔር አስቀድሞ በህብረት የሚኖር ነው ለራሱ። ምን ማለት ነው? በህብረት የሚኖር ነው ማለት እግዚአብሔር በአንድነት በሶስትነት ጸንቶ ለዘላለም የሚኖር ነው። ስለዚህ በህብረት በስላሴ መካከል ምን አለ? ህብረት አለ የለም? ህብረት አለ። እርስ በርስ እንዴት ነው የሚሄዱት? በጣም ነው የሚዋደዱት። ይሄ በግልጽ በዮሐንስ ወንጌል ምዕራፍ 10 በተለያዩ መንገድ አባቴ ይወደኛል እኔም ወደዋለሁ እያለ ቀድም ወንድሜ ምርታብ ሲል ነበርና ስለዚህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር
ምን አርገኝ አክብረኛል ወደኛል እኔ እንደወደድከኝ እነዚህን ወደዳችሁ ይያለ በፍቅር እንደነበሩ ህብረት እንደነበራቸው የእግዚአብሔር ቃል ይናገራል። ስለዚህ እግዚአብሔርን መምሰል ማለት በህብረት መኖር አንድም እርስ በርስ በህብረት መኖር ምን ማለት ነው? ልክ አዳም ብቻውን ሆነ ዘንድ መልካም አይደለም ብሎ በህብረት እንዲኖር እንደፈጠረለት ሌላም ደግሞ እግዚአብሔርና ሰው በህብረት እንዲኖሩ ምን ማለት ነው? ፌሎሺፕ እንዲኖራቸው ህብረት እንዲኖራቸው እግዚአብሔር ኮሙኒኬት እንዲያደርግ ማንንም ፍጥረት በእንደዚህ አይነት መንገድ አልተፈጠረም። ማለትም በምድር ያለው ምናያቸው ነገሮች በሙሉ እንስሳት ምንል አጽዋት ምንል የትኛውም ፍጥረት ከእግዚአብሔር ጋር ህብረት ሊያደርግ ኮሙኒኬት ሊያደርግ አልተፈጠረም። አሁን እግዚአብሔር ከአንበሳ የሚጠብቀው ነገር የለውም። ከዝንጀሮ ምንም አይጠብቅም። አንበሳ ጥንቸሏን ሲበላ አንተ ጥንቸል ብላ ብያለሁ እንዴ አይልም። ከሱ ጋር ምንም ኮሙኒኬሽን የለም። በቃ ምንም አጠፉ አይባልም። በመሰረቱ በቃ እነሱ እንደተመደበላቸው ይኖራሉ። ስለዚህ እግዚአብሔርና ሰው ኮሙኒኬሽን እንዲኖራቸው በፌሎሺፕ መንገድ አንዱ ፈጥሯል። እዚህ ውስጥ ምን አለ? እዚህ ውስጥ ፍቅር አለ ነው ያለው። ስለዚህ እግዚአብሔር አስቀድሞ ሲፈጥር ሰዎች እንዲዋደዱ ማንን እንደተዋደደ አብና ወልድ መንፈስ ቅዱስ እርስ በርስ እንደሚዋደዱ ሰዎች እንዲዋደዱ እግዚአብሔር ሰውንም እንደወደደ እንዲሁ እንዲዋደዱ እግዚአብሔር አስቀድሞ ፈጥሯል። መልክ ምሳሌ ማለት እሱ ነው አንደኛው። ምናልባት እንዲሁ ወደ መጨረሻ ብዮ ባልፍ ይሻለኛል። ሜንታሊ ምንድነው ሞራሊ ምንድነው የሚለው ነገር ዝም ብዬ አንድ ሐሳብ ተናግሬ ይለፍ። ሜንታሊ እግዚአብሔር ኢንተሌክቹዋል ማለት ምን አይነት እግዚአብሔር በጣም አዋቂ ነው፣ እግዚአብሔር በጣም አስተዋይ ነው፣ እግዚአብሔር በጣም ብልህ ነው፣ እግዚአብሔር በጣም ጠቢብ ነው ከምንለው በላይ በቃ አማርኛችን ይሄ ስለሆነ በዚህ የተገደበ ነው እንጂ ከዚህ በላይ ቢባል እግዚአብሔር ምንም እኛ ጠቢብ ነው እንደምንለው አይደለም። ጥበቡ እንዲሁ ግን እግዚአብሔር ዝሮ ምንድነው ጠቢብ ነው አስተዋይ ነው አይደለ? በዛ መንገድ ነው አዳምን የፈጠረው። ኢንተሌክቹዋል ሰው ምን በሞራል በሜንታል በጣም አክቲቭና ጎበዝ ሁሉ ነገር የሚሰራ አሁን ምናያቸው ነገሮችን በሙሉ ምናያቸው የተፈጠሩ ፍጥረቶች ሁሉ ሰይጣን ያቀበላቸው አይመስላችሁ። ቴክኖሎጂ ሁሉ ሰይጣን አይደለም። ስለዚህ ሰው ብሪሊያንት እንዲሆን አይምሮ እንዲሆን እግዚአብሔር ፈልጓል። ይሄ በእንስሳ በሌሎች ፍጥረቶች የለም። ስለዚህ እግዚአብሔር እሱን እንዲመስል አንድ በሜንታል ሌላው በሞራል ማለት ምን ማለት ነው? እግዚአብሔር ቅዱስ ነው፣ እግዚአብሔር ጻድቅ ነው፣ እግዚአብሔር እንከን የለውም። እግዚአብሔር ምንም አይነት በደል የለውም። ብሌምለስ ነው። ምንም አይነት በሱ ላይ ጥላሸት የለም። እንዲመስል ነው ሰው የፈጠረው። በዚህ መልክ በእግዚአብሔር መልክ ማለት ነውር የሌለው ቅዱስና ጻድቅ አርጎ አዳምን ፈጥሯል። የተበላሸ አልፈጠረም። ሰይጣንን እንዲሆን በዚህ መንገድ አልፈጠረውም። ስለዚህ የፈጠራቸው ፍጥረቶች ሁሉ መልካም አርጎ ፈጥሯል። ስለዚህ አዳምን ሲፈጥር ወይ ሰው ሲፈጥር ምን አርጓል? መልካም አርጎ ፈጥሯል። ስለዚህ በቅድስናና በጽድቅ እንዲኖሩ የእግዚአብሔር መልክ ማለት እሱ ነው። ስለዚህ በዚህ መንገድ ሞራሊ ሰዎችን በቅድስና እግዚአብሔርን መስለው እንዲኖሩ ፈጥሯል። ሜንታሊ እግዚአብሔር እንደሚያስብ እንዲያስቡ ተፈጥረዋል። ማለት እንግዲህ እንትን ያያረግን ኢኳሊቲ ወይ ኢኩቫለንት እንደዛ ይሰራን አይደለም። ከእግዚአብሔር ጋር እኩል ያስባሉ ማለት አይደለም። ዞሮ እንግዲህ እሱ እንደሱ እንዲያስቡ አድርጓል። ሌላው አሁን ሶሻሊ ያልኩት መጨረሻው ዋናው ትምህርታችን እሱ ስለሆነ እዛ ላይ ላተኩር። ሶሻሊ እግዚአብሔር ሰውና እግዚአብሔር እንዲዋደዱና ሰውና ሰው እንዲዋደዱ አስቀድሞ ፈጥሮ ነበር። ታዲያ ምንድነው ሀፕን ያደረገው? መጨረሻ ምንድነው ሀፕን ያደረገው ካል ይሄን ነገር በዲያብሎስ ኮራፕት ተደረገ። ይሄን ለማስተካከል ነው የመጣው የእግዚአብሔር ልጅ። ስለዚህ የዲያብሎስ በሰውና በእግዚአብሔር የነበረው ሪሌሽንሺፕ አበላሽም አልወጣም እንዴ ከኤደን ገነት? ምንድነው የሆነው? ከዛ በኋላ አዳም ከእግዚአብሔር ጋር በዚህ መንገድ አወራ የሚል ሰምታችሁ ታውቃላችሁ? ማለት በቃ እንደዚህ ያወሩ ቀጠሉ ምናምን አልቀጠለም። ስለዚህ ከእግዚአብሔርና ሰው የነበረው ፌሎሺፕ ህብረት አቆመ ማለት ነው። ሰው እግዚአብሔር ጋር የነበረው ብቻ አይደለም አቆመ የሚለው እርስ በርስ የነበረው ፌሎሺፕ ራሱ አቆመ ማለት ምን ማለት ነው? እግዚአብሔር እንደፈጠረው እንዳሰበው እንደዛ አልቀጠለም ማለት ነው። እግዚአብሔር ሰውን ሲፈጥር እርስ በርስ እንዲገዳደል ፈጥሯል እንዴ? እግዚአብሔር አስቀድሞ አዳምን በፈጠረበት መንገድ ሰይጣን ኮራፕት ባያደርገው ወንድሙን እንዲገል ቃኤል ሊሆን ይችላል? አይሆንም በተአምር። ስለዚህ አሁን ቃኤል አቤልን እንዲገል ያደረገው ማይንዱ ኃጢያት በውስጡ ስለገባና እግዚአብሔር አስቀድሞ እንደ መልኩ የፈጠረውን መልኩ ስለተቀየረ ነው። ይሄንን በግልጽ ቋንቋ በዘፍጥረት ምዕራፍ 5 ቁጥር 3 ላይ በግልጽ የተቀመጠ ነው። አዳም እንደ መልኩና እንደ ምሳሌው ምን ወለደ? ልጅ ወለደ ነው የሚለው። ስለዚህ መልኩና ምሳሌ የትኛው መልክ? ይሄ የተበላሸው መልክ ማለት ነው። ዘፍጥረት ምዕራፍ 3 የተበላሸው። ስለዚህ መልኩና ምሳሌው ተበላሽቷል። ምን እያልኳችሁ ነው? በደንብ እናስተውል። ጨርሻለሁ። ምን እያልኳችሁ ነው? አዳም ሚስትህን ውደድ ተብሎ አይደለም የወደደው ነው። ባህሪው ነው፣ ኔቸር ነው። ስለ ኔቸር ነው ያወራ ያለው። እግዚአብሔር እንደ መልኩ እንደ ምሳሌው ምን አድርጎታል? ፈጥሮታል። ስለፈጠረው ውደድ ተብሎ በትእዛዝ አይደለም የሚወደደው። አሁን ከትእዛዝ እንድንወጣ ፈልጌ ነው ይሄን ሐሳብ በዚህ መቋጫ ያያርኩ ያለው። ትእዛዝ አይደለም። አሁን ተዋደዱ ብዬ በወርድ ነኝ የእግዚአብሔር ቃልም ሐሳቡ እንደዛ ስላልሆነ ማለት ነው። ተዋደዱ ብቻ ብለ ዝም ብለ መልእክት መናገር አይደለም።
መዋደድ ይቻላል ነው። እንዴት ነው የሚቻለው ነው? ይቻላል። እንዴት ነው የሚቻለው? እግዚአብሔር በኔቸር እንደ መልኩ እንደምሳሌው ሲፈጥር ሰውን እንዲዋደዱ አድርጎ ፎርም አድርጓቸዋል። ተሰርቷል ማለት ነው። ምን ማለት ነው? መኪና በሰማይ ትበራለች አትበርም ማለት? በሰማይ አትበርም። ለምን? ስሪቷ ነው እንድትበራ። ፕሌን ግን በሰማይ ትበራለች አይደል? ለምን ትበራለች? ስሪቷ ነው። በቃ ፎርሙ ነው፣ ስሪቱ ነው። ንስር በሰማይ ይበራል። ዶሮ ግን ላባ ቢኖራትም እንደ ንስር አትበርም። ስሪቷ ነው፣ በቃ ተፈጥሯ ነው። ስለዚህ ተፈጥሯችን ማወቅ አለብን። ተፈጥሯችን አስቀድሞ እርስ በርስ መዋደድ የምንችል እርስ በርስ የምንቀባበል የምንዋደድ ማለት እንዴት አብና ወልድን እንደሚቀባበሉ እርስ በርስ እንድንቀባበል የእግዚአብሔር እቅድ ፕላን ነበር። ይህን ፕላን በመሃል ገብቶ ሰይጣን አበላሸ። ይህንን ፕላን አሁን በክርስቶስ ተስተካክሏል። ስለዚህ አሁን እኛ በመንፈስ ቅዱስ ወደ ልባችን የፈሰሰ ፍቅር ስላለ እርስ በርስ መዋደድ እንችላለን። የመለኮት ባህሪ ተካፋይ ሆነናል። እኔ ምህረት አብን መጣት አልችልም በትክክል በእውነት አልችልም። አሁን ስናገር ለስብከት ማጣፈጫ አይደለም እያልኳለሁ። አልችልም ልጥራው ብል እንዴት ይችላል? አልችልም። ስለዚህ ይሄንን እግዚአብሔር አድርጓል። እንዴት ነው ግን ይሄ የሚቻለው ሲባል ተፈጥሯችን በመረዳትና እግዚአብሔር ለኛ እርስ በርስ እንድንዋደድ ኔቸራችን እንዳስተካከለ ኮራፕት ካደረግንበትን ስላስተካከለ የዲያብሎስ ስራ ፈረሰ ማለት ቅድም ያነበብነው አካል ዝም ብሎ አይደለም የፈረሰው። የዲያብሎስ ስራ ማለት ምን ማለት? አጋንንት ማስጮህ ነው፣ ሰዎችን ማስጮህ ነው አይደለም። ሽባ ማድረግ ነው አይደለም። የሆነ አካል ጉዳት አይደለም። ኃጢአት ነው የዲያብሎስ ስራ። ስለዚህ እሱ በእኛ ልብ ፈርሷል። ፈረሰ ማለት እርስ በርስ አሁን መዋደድ እንችላለን። እግዚአብሔር እርስ በርስ እንድንዋደድ የራሱን መለኮታዊ ባህሪ ተካፋይ ሆነናል። አሁን እርስ በርስ እንድንዋደድ እግዚአብሔር የምንመስልበትን ጸጋ እግዚአብሔር ሰጥቶናል። ስለዚህ ይሄንን ግን የምናስበው እግዚአብሔር በዚህ መንገድ እንዳደረገን በመረዳት ማለት ምን ማለት ነው? ኔቸራችን እቺን ምሳሌ ልናገርና ልጨርስ። ምሳሌዋ ምንድናት? የሆነች የንስር ጫጩት ከጫጩቶች ጋር እየሄደች ምናምን አሉና ከዛ በቃ እነሱ ጋር ሮጥ ትላለች ምናምን ነገር እዛው ነው በቃ እንትን ትንሽ ብር ብሎ እዛ ቁጭ ይላል። እሷም እንደዛ ትላለችና የሆነች ንስር በጣም በሰባይ የበረረች ጫጩት ልትወስድ እንደዚህ ብላ አለፈችና እዛ ዛፍ ላይ አልተመቻትም። ዛፍ ላይ ቆመችና ተመልሳ ያየች ነው። ከዛ ጫጩቷ እንዴት ነው አንቺ እንደዚህ የበረርሽው ምናምን ብላ ያቺ የንስር ጫጩት ለንስሯ ማለት ነው አንቺ እኔ ገርሞኛል አንቺ ራሱን ለምንድን ነው እዚች ብር እዛ ቁጭ የምትይው ምናምን ስላት እኔ ማያው በቃ ስለማልች ነው። አይደለም አንቺ እኮ ጫጩት አይደለሽም፣ አንቺ ምንድነሽ? ንስር ነሽ። ስለዚህ መብረር ትችያለሽ የሚል የአይደንቲቲ ክራይሲስ ነበራት። ስለዚህ ማንነቷ እንዲስተካከል ተደረገች ማለት። አሁን ያቺ ስትሞክረው ለካ መብረር ትችላለች። መጀመሪያ አልችልም ብላ ስላሰበች ነው ማለት ነው። ይሄንን እየነገርኳችሁ ያለሁት ማነቃቂያ ንግግር አይደለም፣ መጽሐፍ ቅዱስ የሚናገረው ነው። በሮሜ ምዕራፍ 6 ቁጥር 11 ላይ ምን ነው ቁጠሩ እያለ ያለው ምንድነው? ቁጠሩ እያለ ያለው እቺን አንብቤ ጨርስ። ሮሜ 6 ላይ ምንድነው ውደዱ ቁጠሩ እያለ ያለው? ይኸውላችሁ ቁጥር 11 ላይ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ምን በሉ ቁጠሩ። ዝቅ ብሎ ደግሞ እወቁ ይላል። ጊዜ ስለሌለኝ አላነበውም። ስለዚህ መቁጠር እና ማወቅ አለብን። ስለዚህ በትክክል እኛ በክርስቶስ ኢየሱስ የተዋጀን የክርስቶስ ኢየሱስ ገንዘብ ይሁን እርስ በርስ መዋደድ የምንችል ሰዎች ነን። እርስ በርስ መዋደድ እንችላለን። እግዚአብሔር ለኛ ያደረገን መንገድ መረዳት አለብን። ወንድሞች እንደሆነ የአንድ መንግስት ሰራተኞች እንደሆነ እርስ በርስ አንዳችን ለአንዳችን ብልት እንደሆነ የምን ያህል የአይንና የጥርስ ያህል ማለት ነው፣ የእጅና የእግር ያህል ይሄ ቢቆስል ለዚህ ችግር እንደሆነ ግልጽ ነው። ስለዚህ እኔ እዚህ ውስጥ አቤኔ የሆነ ነገር ቢሆን እኔ እጎዳለሁ። ለምን? ከአቤኔ የሚካፈለውን ጸጋ ይቋጣለሁ እኮ። ትናንትና የሚገርም ነገር በዚህ አጋጣሚ ልናገር፣ የሚገርም ነገር አግኝቼ እጃለሁ ከአቤኔ በእውነት በእግዚአብሔር ፊት ማለት ነው። ስለዚህ እሱ ባይመጣስ እኔ አንድ ሴራ አሰርቼ የሆነ ነገር ባስቀረው ባይመጣ እሱ የሚናገረው ነገር መስማት አልችልም ማለት ነው። ስለዚህ እኔ አልሰራም ለነፍሴ እሱ የተናገረው ለኛ ጥቅም ነው። እሱማ ያው እንግዲህ ዝሮ በምንም ቢሆን በምንም እግዚአብሔር አስተምሮት አውቆታል ኦሬዲ። በርግጥ ያው በሚናገርበት ሰዓት እግዚአብሔር ያስተማረው ቢሆን በሰዓቱም ዝሮ ግን በምንናገርበት ጊዜ ተናጋሪው ሳይሆን ሞር አድማጩ ተጠቃሚ ነው። ስለዚህ በዚህ ጉዳይ ላይ አንዳችን ለአንዳችን አስፈላጊዎች ነን። በዚህ ነገር እንወቅ፣ እንዋደድ። እግዚአብሔር ይርዳን። አሜን። እንጸልይ። የዘላለም ቅዱስ የዘላለም ጻድቅ ሕያውና ለዘላለም የተፈራ እግዚአብሔር አምላካችን ሆይ አንተ በእውነት ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን ወደ መንግስትህ እግዚአብሔር ሆይ ወደ ፍቅርህ ልጅ መንግስት ያፈለስከን ንብረት ያደረከን እግዚአብሔር ሆይ እሾህና አሜኬላ የሚያበቅለውን ልባችን የቀየርክ
እግዚአብሔር ሆይ አሁን እግዚአብሔር አምላክ ሆይ መልካም ፍሬ እንድናፈራ ይሾምከን ፍሬያችን እንድንታይ በዚህ ደግሞ አንተ እንድትከብር ይወደድክ እግዚአብሔር በእውነት እግዚአብሔር ሆይ አንተ የምትፈልገው እንድንዋደድ እግዚአብሔር አምላክ አንተ ደግሞ እግዚአብሔር ሆይ በእውነት ማንነታችን ቀይረ እግዚአብሔር ሆይ አሁን እርስ በእርስ እንድንዋደድ አርገህ ወደ መንግስት የሰበሰብከን እግዚአብሔር ሆይ እህትና ወንድሞቼን እግዚአብሔር ሆይ እንድንዋደድ እግዚአብሔር ሆይ የረዳህን አንተ ነህና እናመሰግናለን እግዚአብሔር አምላክ ሆይ አሁን እንደሰማነው እንደተማርነው እግዚአብሔር ሆይ አንተ እንደምትፈልገው መኖር እንድንችል በጸጋህ በመንፈስህ እንድታግዘን እንድታበረታንና ማንነታችንን እግዚአብሔር በአንተ የተሰራልን ሥራ ማወቅ እንድንችል በዛ ልክ እግዚአብሔር አንተ ባሰመርክልን ልክ መስመር መሄድ እንድንችል በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በእውነት ሰዎች አይተው እግዚአብሔር ሆይ መልካሙን ስራችሁ አይተው ሰዎች ሁሉ እግዚአብሔርን እንዲያመሰግኑ ስራችሁ ሁሉ በሰዎች ፊት የበራ ይሁን እንዳልክ ብርሃናችሁ በሰዎች ፊት የበራ ይሁን እንዳልክ ጌታ ሆይ መልካሙን ስራችን አይተው እግዚአብሔር የሰማይ አባታችን እንዲያከብሩ በእውነት እርስ በርሳችን በመዋደድ ያንተ ደቀ መዛሙርት መሆናችን ሰዎች እንዲያውቁ በጌታ በኢየሱስ ክርስቶስ ስምህን እንዳናሰድብ ነገር ግን እንዴት እንደሚዋደዱ የሚገርሙ ኮናቸው እንደነዚህ መናፍቃን ይያሉ ሰዎች በእውነት በእኛ እግዚአብሔር አምላክ ሆይ እንዲደነቁ አንተ ደግሞ እዚህ እንድትከብር እንድትረዳን በኢየሱስ እንጸልያለን እግዚአብሔር ሆይ ሌላ ዓላማ የለንም የጠራህን አንተ እግዚአብሔር ሆይ ያመጣህን አንተ የወደድከን አንተ እግዚአብሔር ሆይ በዚህ ውስጥ እግዚአብሔር ሆይ በእውነት በኑሮ ተጠላልፈን እግዚአብሔር ሆይ በትምርት በተለያዩ የኑሮ ሐሳቦች ተጠላልፈን ፍሬ ከማፍራት እንዳንቀር እግዚአብሔር ሆይ ልክ በጭንጫ ላይ እንደተዘራ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እግዚአብሔር አምላክ ሆይ በመንገድ ላይ በእሾህ ላይ እንደተዘራ እግዚአብሔር ሆይ ሲወጣም እሾህ እንዳነቀው እግዚአብሔር አምላክ ሆይ ሊያፈራ እንዳልቻለ እንደዛ ሳይሆን በለምለም መሬት በሚያምረው መሬት እግዚአብሔር እንደወደቀና 60 30 መቶ ያማረ ፍሬ እንዳፈራው እንደዛ ልባችን እንድታዘጋጅ በኢየሱስ ስም ጸልያለሁ በጌታ በኢየሱስ ክርስቶስም እግዚአብሔር እጅ ለእጅ ተያይዘን እግዚአብሔር በዚህ ምድር አንተ እንድንሰራው የሰጠህን ያንተን የምስራቹን መልካሙን ዜና እግዚአብሔር ሆይ በጎ ስራህን እንድናውጅ እርስ በርስ እንድንደጋግፍ እንድንዋደድ መዋደዳችን ደግሞ ከአንደበት ያለፈ ከቃል ያለፈ በተግባር እርስ በርስ እግዚአብሔር ሆይ እኔ የእህቶቼንና የወንድሞቼን ችግር አልፌ ማየት ማከም ቁስላቸውን ማከክ የሚችልበትን ወንድሞቼ እንደዚሁ እኔን መርዳት የሚችሉበትን እርስ በርስ መረዳዳት የምንችልበትን ልብ እግዚአብሔር ሆይ በእውነት በእኛ ላይ እንድትፈጥር እግዚአብሔር ሆይ በእኛ ላይ እግዚአብሔር ሆይ ይሄን ያዘጋጀውን በእውነት የሰራኸውን ማወቅ እንድንችል እንድትረዳን በኢየሱስ እንጸልያለን በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ በእውነት ዘላለማችን እግዚአብሔር ሆይ በህይወት በዚህ ምድር ያለን ቆይታ እግዚአብሔር ሆይ አርጅተን ወይም ደግሞ በፊትህ ቁመን ወደ ኋላ መለስ ብለን ስናይ የምንጸጸትበት ጊዜ እንዳናሳልፍ በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ በእውነት የሰራነው ስራ እግዚአብሔር ሆይ በአጌዳ እግዚአብሔር ሆይ በገለባ በእንጨት እንዳይሆን እንዳይቃጠልብን ነገር ግን እግዚአብሔር ሆይ እሳቱ ባለፈ ጊዜ የሚጸና ስራ ይዘን በፊት መቅረብ እንድንችል እንድትረዳን በጌታ በኢየሱስ ስም ጸልያለሁ እግዚአብሔር ይህ ሁሉ ስለምታደርግ እናመሰግናለን በእኔና በወንድሞቼ ያለህን መልካም ስራ ድንቅ ስራ አንተ ነህ የጀመርከው አንተ ስለምጨርሰው እናመሰግናለን በጌታ በኢየሱስ ስም እስከመጨረሻ ድረስ ከኛ ጋር ስላለ ስለምታጸናን ስለምትጠብቀን እግዚአብሔር ሆይ በእውነት እጆቻችን ይዘህ የያዝከን አንተ ስለሆንክ የማትለቀን አንተ ነህና እግዚአብሔር ሆይ በዚህ እንደያዝከን እስከመጨረሻ እግዚአብሔር ሆይ እጆቻችን ይዘህ እስከመጨረሻ ስለምታስጉዘን እናመሰግናለን